ተጠናቋልኝ በአዲስ አበባ ከተማ ተጠናቋል በሰላም ተጠናቋል ነገር ግን ብዙ የፈነዱ ነገሮች አሉ በነዛ ላይ ነው ንግግር የምናደርገው አሲቲ ጫቤ አሲቲ ሰልፒ ነጀልቀቤ አሲቲ በቆንሳ ጫቤ ቱፋሙናን ቃብሳውን በረሰኒ ስርኒ ነፍጠኛ ሲትሻን ጨብሴ ሐራ ከኑ ጨብሰ ጨብስኔ ሁንዴራ ቡቅስኔ ሁንዴራ ቡቅስኔ ኦሮሞን በከ ሰልፈቴት ከበጀሜ ጅራ ኦሮሞ በገ እንጅፈቴ Kapsa Uman Oromo ተመልካቾቻችን ገባ በሉ በጣም ያው ሬቻ ባህሉ በሰላም ተጠናቋልኝ በሰላም ተጠናቆ ግን አንዳንድ ነገሮች በጣም እየፈነጩና እየፈነዱ አሁን ኢትዮ 360 ሚዲያ ታይቶ የማይታወቅ በጣም ሰዎች የተከታተላቸው ነውና አሁን እየተመለከቱ ነው በጣም ብዙ የተናገሩት ነገር አለ ግን እኔ ደግሞ ታውቁኛላችሁ ሚዛነኛ ላለፉት 3 አመት ስናገር ሁሉ ነገር ሳስተምር የነበርኩ ስለሆንኩኝ እኔ የምሰጠው እውነት ተወዱታላችሁ ግቡ You're gonna love it. I guarantee you. እኔ ኦሮሞን አማራ ቁራጌ ምናምን ብዬ የምደግፍ ልጅ አይደለም ነገር ግን እውነቱን አቀርብላችኋለሁ እውነቴን ነው የምላችሁ የጻፍኩትን አንብባችሁ ብትገቡ ደስ ይለኛል የጻፍኩትን አንብባችሁ ግቡልኝ መጀመሪያ መደረግ ያለበት ከመግባታችሁ በፊት የጻፍኩትን አንብባችሁ መግባት አማርኛ ይቅርታ በጣም እንትን ያለ አይደለም በጣም ይቅርታ ላለው ለአማርኛዬ እንግዲህ ታቁታላችሁ እኔ በልጅነቴ ነው የወጣሁትኝ ግን ገባበሉ we're going to talk about the truth you shall know the truth and the truth will set you free ዛሬ የአማራ ሆነ እኔ እንደውም አማራላቸው አልፈልግም እነዚህ የነፍጠኞች ብሔረሰቦች እነዚህ ነፍጠኞች የድሮ ማንነታቸውን ያለቀቁ የድሮ ቆሻሻነታቸውን ያለቀቁ እነዚህ ሰዎች አሁን ያራመዱት ያለውን እርምጃ ወንድማችሁ እዮዳብ ረዳ ምርጥ ኢትዮጵያዊ መጥቶ እውነቱን ያቀርብላችኋል ታቃላችሁ እውነቱን እንደማፍረጠርጠውና በዚች መንገድ ሽመልስ በተናገረው በጣም ብዙ ሰው ተናዷልኝ የተናደደበት ምክንያት እነግራችኋለሁ ሚስጥሩን እነግራችኋለሁ እውነተኛውን አፈረጠርጠዋለሁ እውነቱን አውጥቼ አናግራችኋለሁ ኦሮሞ ወንድሞቼ አማራ ወንድሞች ሁላችሁም ግቡ ኢትዮ 360 ከምታዳምጡ አንድ ነፍጥ ምንድነው የነፍጠኛን የፖለቲካ ጸረ ምንድነው የሚባለው ጽንፈኞችን ከምታዳምጡ ለማንም የማይቆም ለእውነት ብቻ የሚቆም ሰው ገብቶላችኋል ገባ በሉ እደጋግመዋለሁ በደንብ እስከሚገባ ነው መደጋግሙ ይሄ ነገር መግባና ገባ በሉ Uman Oromo Asitti Chabe Asitti Salpi Najalkabe አቤት Asitti Bokonsa Chabe Tufamunan Kapsaonni barasani Sirni naftanya Asitti San Chabse Harra kan nu cabsine hundera bukkisne Asitti salpina jalqab I'm serious ዛሬ አልናገርም አንድ ሺህ ሰው ካልገባ አልናገርም ምክንያቱም የማይረባ ኢትዮ 360 6300 ሰው ቁጭ ብሎ ያዳምጣቸዋል የማይረባ ዘረኞች የጎፈንድሚ ምንድነው በጎፈንድሚ የሚበሉ የህዝብን ገንዘብ እየበሉ ማለት ነው በኢሳት በልተው አሁን ደግሞ በኢትዮ 360 ቁጭ ብለው ህዝብን ለማፋጀት እኔ እኮ አይከፈለኝም ጎፈንድሚ ቢያችሁ አቃለሁ ፈንድ አርጋችሁ ታቃላችሁ ፈንዱ የምትፈነዱት እንዳላችሁ እናንተ ቡጀሊያም ሁሉ ቁጭ ብለ ጎፈንድሚ በሚያባላው ታሪክ 6000 ሰው ቁጭ ብሎ ያዳምጣል እየው አትከፈሉኝም ጎፈንድሚ አታርጉ ሰብስክራይብ አታድርጉ እውነትን ታዳምጣለ ዛሬ ግባ እውነትን ልታዳምጥ ቶሎ ሸርሸር አርጉተኝ እንዳለ ቪዲዮን ሸር አርጉ አልናገር ምክንያቱም ምርጥ የሆነ ታቃላችሁ ታሪክ ጠንቅቄ እንደማውቅ ታውቃላችሁ ታሪክ ነፍጠኛ ማን እንደሆነ በመስቀል ማን እንደተወጋ ዋቄ ፈታን አስወልቆ ውቃቤን ማን እንደሰጠው
በባለፈው ዶክተር ገመቹ መገርሳ የተናገረውን ሁሉችም ሲናገር ታሪክ ምናውቅ ሰዎች ስንናገር አይመቻችሁም ስለዚህ ገባ በሉ አንድ ሰው ካልገባ ወላሂ ላዚም ላችኋለሁ እዮ በቄሮ ምላለሁ ዋቄ ፈታላችኋለሁ በፈለጋችሁት ምንላችኋለሁ አላወራም እደጋግመዋለሁ እናንተ በቃን እስከምትሉ ምክንያቱም ፌር አይደለም ፈንድ አታደርጉኝም I don't want your fund I don't want your YouTube ምናምን I don't want nothing የምፈልገው 1000 ሰው ይግባና ዛሬ ትልቅ ነገር ነው ተመልካቾቻችን በጣም እንድታዳምጡ የምፈልገው ለኢትዮጵያ ኬር የምታደርጉ ከሆነ እውነት ኢትዮጵያን የምትወዱ ከሆነ እውነት ኦሮሞን የምትል አማራ ነኝ የምትል whatever የፈለከውን በል ጉራጌ ነኝ የምትል ቀርቀሮ ነኝ ጉማሬ ነኝ አንበጣ ነኝ ቅማንት ነኝ ጉንዳን ነኝ የምትል እንዳለ ዛሬ ግባና ታሪክ ታዳምጣለህ ዛሬ ግባና ሴራ እንዴት እንደሚሰራ አሳያችኋለሁ እንዴት አድርገው የኦሮሞን ህዝብ ለማስፈጀት የኦሮሞን ህዝብ ነፃነቱን ለማሳጣት የሚያደርጉትን ነገር ሁሉ በማይክሮስኮፕ በጋመሬ ታውቃላችሁ በኤክስሬይ በጋመሬ ነው የሚያደርጉት እንዲያው የሌለውን ነገር ኤክስሬይ ታውቃላችሁ ኤክስሬይ የሰውን ነው ዶክተር ጋስቴዱ የሆነ ውስጥ ህመም ካላችሁ በኤክስሬይ ይታያልኝ ጋመሬ የሚባል ደግሞ አለ ጋመሬ ደግሞ የሚባል ሌላ አማራው የሚጠቀምበት ያማራ አይን ጋመሬ ነው ታውቃላችሁ ያማራ አይን በአሁኑ ሰዓት ጋመሬ ነው ጋመሬ ማለት እውነቴን እንደምላችሁ በጣም የሌለውን ነገር የሚያወጣ የሌለውን ነገር ያልተጻፈውን ነገር የሚያነብ ነገር ግን ነፍጠኞች ግቡልኝ እኔ ነፍጠኞችን ፈልጋለሁ ዛሬ ነፍጠኞች ግባ እስከነ ነፍጥ ተናፍጠት ወጣለ ነፍጠኛ ግባ አንተ ያጼ ምኒልክ ቡችላ ግባ ያጼ ቴዎድሮስ ነፍጠኛ ግባ ነው ምለ የልጅ ኢያሱ የከለከለ I don't care ኦሮሞዩን አማራዩን የነፍጠኛ ማንነት ያለበት ነፍጠኛ ነኝ ብለ ስትናፈጥብን የከረምክ ነፍጠኛ ነኝ ያልክ ስትናፈጥብን እንዳልከረመ ነፍጠኛ ነኝ ይያርክ ስታስጠነቀቀን ቆምጬ ነኝ ምንድነኝ ቆምጬ ማለት እንደዚህ ነው ነፍጠኛ ማለት እንደዚህ ነው ይያልክ ስትናገር የነበረው ገና ለገና አንድ ቃል እኮ ነፍጠኛ የሚለው ቃል ብቻ ተጠራ ብለ ፍንድት ያላችሁት በባለፈው ግን በብሔር ብሔረሰቦች ምክንያት ስብሰባ ተደርጎ ያቺ የ18 የ19 ዓመት ልጅ አገረድ ወጥታ የተጻፈላትን የፖለቲካን ስነግጥም ስታነብ መንጋታ ማን ነው ውሻ ማን ነው ብለው እነ በወይመን ተሰብስበው ማለት ነው እነ በቀለ ገርባ ሲናገሩ ፒፒፒፒፒፒ መንጋታ ባላችሁ አንድ ቃል ነፍጠኛ የሚለውን ሰምተ ያውም እኮ ነፍጠኛንም ብለ የምታምን ጀግና አልናገርም እምብየው ለምን እምብየው አያምርም እንትኔ ልብሴ ያሰራውት ለሆራ ሲያትል ነው ሆራ ፊንፊን ያለ አይደለ ሆራ ሲያትል ሆራ ዋሽንግተን ሆራ ዩኤስኤ ያሰራውት ልብስ ነው ምክንያቱም ለኢሬቻ ባህል ነግራችኋለሁ ድምቅምቅምቅ አርጌ ነበር እየጨፈርኩኛ እንዲያልኩ ነበር ሳጫውታችሁ ነበር ዛሬ ግን እውነቴን ነው የምላችሁ ሆራ ዩቲዩብ ሆራ ፌስቡክ ኢሬቻ ፌስቡክ ግቡልኝና አሁን አሸጋግሩልኝ ምክንያቱም እኔ የምናገረው ነገር አንደኛ ወደ ዛሬ ሐሳቤ ከመግባቴ በፊት ተመልካቾቻችን ከመጀመሪያው ጀምሮ ካልተመለከታችሁኝ ሼማኙ ከመጀመሪያው ጀምሮ ገና ሲጀምር ከ3 አመት በፊት ዶክተር አብይ ገና ምንድነው መደመር ሲል እኔ እንዳትደመሩ ብዬ ገባሁት እኔ ነኝ አትደመሩ ጠብቁ ከቲፒኤልኤፍ ወደ ኦፒዲዮ እንሻገራለን ብዬ ተናገርኩት እኔ ነኝ ነገር ግን አሁን ለምን ወደዚህ መጣ ብትሉኝ ምንም ችግር የለም አሳያችኋለሁ ከቲፒኤልኤፍ ወደ ኦፒዲዮ የኔ ጥል ኦሮሞ አማራ ጉራጌ ሳይሆን ኢህአዲግ ነው ኢፒአርዲኤፍ ብያችኋለሁ ኢፒአርዲኤፍ 5 ሌተር 5 ፊደሎች ናቸው 5 ፊደሎች እናንተ 5000 ብሉ ኦሮሞች 5 ቁጥርን ይወዳል ትላላችሁ ኖ 5 ፊደሎች ናቸው የኛ ጠላት ብዬ ኢፒአርዲኤፍ ብዬ በመናገርበት ጊዜ ያዳምጠኝ የሰማኝ የለም ለመጀመሪያ ጊዜ ታሪክን እየወጣው ግራኛ አመድ 15ኛ ክፍል ምናምን ያልኩኝ እየመጣው ሳስተምር የነበርኩት ነኝ የሰማኝ ሰው የለም አሁን ኢትዮ 360 የት ነበራችሁ እናንተ ነፍጠኞች ማን ነፍጣም እንደሆነ ማኮታየ ነፍጣም ማን እንደሆነ ነፍጡ ዝርክርክ ይያለ በቃ እንትን የለም እንዴ መጥረጊያ የለም እንዴ
ነፍጣቸው እኮ ላጫቸውና ነፍጣቸው እየተለገለገ እኮ ነው ወይኔ ጎፈንድሚ ጎዬ የታለ ጎዬ ሆዬ የታለ ጎዬ የታለ ታማኝ በየነ ጎፈንድሚ የታለ ጎፈንድሚ የታደ ታማኝ በየነ አለ እንደሰማችሁት ከጎፈንድሚ ትራስ ተነስቶ በድብቅ ተናግሯልኝ አሁን መደራጀት አለብን ምን አባል የምትደራጀው አንተ ሱቅ መደረቴ እንኳን መደራጀት አትችልም እንኳን ለፖለቲካ የኦሮሞን ያውን ትግል ለማቆላበት ለማስራት አንተ እንኳን መደራጀት ነውና እንደገና ብትወለድ ማደርስበትም መደራጀት አለብን ምንድነው የምትደራጀው አንተ ጎፈንድሚ አንተ ለጎፈንድሚ ነው እንጂ ብትደራጀው ሌላ ምክንያት ትደራጃለህ በተራቡት ምክንያት ገንዘብ እየሰበሰብክ የምትሞት ግንቦት 7 ግንቦት 8 ግንቦት 9 ግንቦት 10 ያርክ በየጊዜው የአማራን ህዝብ ያስጨፈጨፍክ ያስበላ አንተ እንጂ የኦሮሞ ህዝብ በየትኛው ታሪክ ነው የአማራን ህዝብ ነክቶ የሚያውቀው የኦሮሞ ህዝብ በየትኛው ታሪክ ነው የአማራን ዝንብ እንኳን ራግፎ የሚያውቀው አንተ ነፍጠኛ ትረሳለህ እንዴ በመስቀል እነሱን እንዳላሸንፍ በመስቀል ምክንያት ምኒልክ እምዬ ማርያም እያላር ለጨፈጨፈ ጠላቱን አታናደኝ ደም ብዛት አለብኝ ከፍ ካለ አለቀላችሁ ዛሬ ቦግ ካልኩኝ እዚህ ላይ ልፈነዳው ሁሉ ይችላልው እግዚአብሔርን እንደዚህ ተናድጃ አላቅም እንደዚህ የረከሰ ብሔረሰቦች አይቻላቅም የረከሰ ግለሰቦች አይቻላቅም በፖለቲካ እኔ በጣም ፖለቲከኛ አይደለሁም ፖለቲካ በጣም እከታተላለሁ ፖለቲከኛ ግን አይደለሁም አልወድም ፖለቲካ ቆሻሻ ነው ነገር ግን እንደዚህ የዘርቃቱ ያነሱ የቆጠቆጡ ትንሽ እኮ ናቸው ትንሽ በቃ ቡነቴን በቃ እናንተ ናኳችሁ እርሚያስ ለገሰ ናኩ ሀብታሙ ናኩ ወነቴን ነው አንተ ወነት ኪንታሮት ነው በቃ የዶሮ ኪንታሮት ነው የሆንክብኝ የዶሮ ቂጥ ላይ ያለው ኪንታሮት ነው የሆንክብኝ ምን አይነት ነገር ነው በእናታችሁ በባለፈው ገና እንግዲህ አስቡ በባለፈው የ10 ደቂቃ ግጥም ነው የተጻፈባቸው ታስታውሳላችሁ የ10 ደቂቃ ግጥም ተጽፎ የኦሮሞን ህዝብ እንዴት አድርጎ ከማአዱ የተረፈውን ውሾች በለጡ እነዚህ መንጋዎች እንደዚህ ቀሮን ምናምን ያለ ሲሳደብ የነበረ 10 ደቂቃ ሽመልስ እኮ አራት ነገር እኮ ማይወር እኮ የተናገረው አንድ ቃል እኮ ነው ያለው አንድ ቃል ነፍጠኞች እኮ ነው የሚለው ነፍጥ ማለት ነፍጥ ጠበንጃ ነው ነፍጠኞች ማለት ጠበንጃ ያዘ ነው እቺን ይወዳል እናንተ ብቻ ናችሁ ጠበንጃ ያዛችሁት እናንተ አማራዎች ያደረጋችሁት እኮ ነው ምን ይላል መሰላችሁ ሌባ ስትለው ይናደዳል ወነደ እኮ ነው ስለዚህ ምንድነው ሽመል እንደዚህ ደሞ የሚወራው ወሬ እኔ 1000 ሰው ካልገባ አላወራም ዛሬ ተውኝ በእናታችሁ እግዚአብሔርን 600 ለኔም 600 ምን ያደርግልኛል እነሱ 5000 ሰው 6000 ሰው ቁጭ ብሎ ይመለከታቸዋል ኢትዮ 360 እናንተ መቼ ነው የምትማሩትኝ በኢሳት እኮ ነበረው ኢሳት ላይ ምን ለውጥ ሰሩ ኢሳት ላይ አባልተው ተለያዩ እሳት ላይ አባልተው ተባልተው ተለያዩ እንደገና ደግሞ ኢትዮ 360 ብሎ መጣው ማለት ነው ኢሳት ይያሉ የትግራይ ጠላት ነበሩ የትግራይ ህዝብ ጠላት ነበሩ የኔን እናት ዘመዶችን ለማጥፋት ያላደረጉት ነገር የለም ኢሳት ትግራይን ለማጥፋት ያላደረገው የትግራይን ህዝብ ለማስገደል ለማስጨፍጨፍ ያላደረገው ነገር የለም አሁን ደግሞ በዝኛው ደግሞ ማን የመጣው ኢትዮ 360 የኦሮሞን ህዝብ ለማስጨፍጨፍ የኦሮሞን ህዝብ ለማስጠላት የሚያደርጉት ቅጡን የጠፋቸው والله لازم እላችኋለሁ ዋቀይፈና እላችኋለሁ ዋቄን እላችኋለሁ እዚህ ጋር በምን እንደምምርላችሁ ካላወቅኩ ምን ያው ግልጽ መሆኔን ለማስረዳት ነው ኢየሱስ ጌታ ነው ልበላችሁ ምን ልበላችሁ በምን ቋንቋ ልንገራችሁ በኢሳት እነዚህ ሌቦች እነዚህ የኢህአዴግ እኮ ሰርተዋልኝ እነሱ ለገሰ እኮ ኢህአዴግ ነበረ አፍታሙ እኮ ኢህአዴግ ነበረ ምን አላቸው እኮ ኢህአዴግ ነበረ እነዚህ እኮ የኢህአዴግ አብረው ደግሞ ትንሽ አያፍሩም ለማ መቀርሳ የኦሮሚያ ክልል ፕሬዝዳንት እያለ 40,000 ኦሮሞዎችን አስሮ 5,000 ቀሮ ገብረናል የሚሉት 5,000 ከየት እንደሚመጣናቅም አንተ 40,000 ከየት አመጣው 5,000 እነሱ ሲናገሩ አንተ 40,000 በኦሮሞ ክልል መታሰራቸውን ከየት አባ አመጣው ያንተ ማተም ያንተ ካልኩሌተር የተለየ ነው ወይ ነገረኝ እኮ ነው የምልህ ወነቴን እንመናችሁ እነዚህ ናቸው ጸረ ኢትዮጵያዊ እነዚህ ናቸው ገብተው አውቀው ለማባላት አይታችኋል ይኸውላችሁ 2 weeks ago በመስቀል አደባባይ ላይ መስቀል ሲያቃጥሉ እነዚህ መስቀለኞች ማለት ነው መስቀል የሚያቃጥሉት
መስቀል አደባባይ የተሰየመላቸው የኦሮሞን መሬት ወስደው መስቀል ተክለው በመስቀል በክርስቶስ ስም አስመስለው የአማራን ነፍጠኞች የገዙበትን ቦታ በሚያደርጉበት ጊዜ ከፊንፊኒ ወደ አዲስ አበባ ለውጠው ለ150 ዓመት አዲስ አበባ ውስጥ ኢሬቻ እንዳይከበር ያስደረገው የመስቀል አደባባይ ነፍጠኞች እነሱ ሲያከብሩ ሲያቃጥሉ ባንዲራቸውን አረንጓዴ ቢጫ ቀይ ሲያርበተብቱት የተዋዶ አረንጓዴ ቢጫ ቀይ 5-6 ባንዲራዎች እንትን ተደረገ ብሎ ይለፈልፋሉ። እኔ እውነቴን ነው የምላችሁ አዳምጡ። እዚህ ጋር የምትገቡት በሽተኞች ሁሉ ወላሂ ላዚም ዛሬ ትፈውሳላችሁ። እግዚአብሔርን ዛሬ ተፈውሳችሁ ትወጣላችሁ። አይዟችሁ እናንተ ደንቆሮች ግቡ ዛሬ በምንም ቢሆንም በትግል ቢሆንም እናንተን ዛሬ ነፃ እናስወጣችኋለን። ምክንያቱም ታሪክ ነው። ኢትዮጵያን ታሪክ ማንኛችሁም ደፋር ነኝ የምትሉ ግቡና አንብቡ። የምታነቡት በሚኒሊክ ኦሮሞን በሚወርበት ጊዜ አጼ ቴዎድሮስ ኦሮሞን በሚወርበት ጊዜ ኦሮሞዎች በምን ይኖሩ አጥሊስ ከ15ኛ ክፍለ ዘመን እስከ 18ኛ ክፍለ ዘመን ነበሩ። በአዲስ አበባ ክልል እንዳሉ ነበሩ። ታሪክ የሚነግረን ነው። ያውም እኮ የምናነበው ታሪክ በ15ኛ ክፍለ ዘመን ፈልሰው መጡ የሚለን በግራኛ አህመድ መጡ የሚለን ታሪክ እኮ ነው። እውነቱን ውሸቱን እሱን እነሱ ያምኑበታል። ስለ ግራኛ አህመድ እውነት ነው ትላለህ አንተ ነፍጠኛ። ግራኛ አህመድ ወሯል ትላለህ። ግራኛ አህመድ ከወረረ የወረረው የት ነበር? እስከ ጎንደር ድረስ እኮ ነው የሄደው አይደል እንዴ? እስከ ጎንደር ድረስ ሄዶ አጼ ሱስንዮስ እኮ ነው ግራኛ አህመድን የመለሰው። ስለዚህ ምንድነው የምታወሩት? በሀገራቸው ነፍጠኞች በመስቀል ምክንያት ሚኒሊክ በሚየ ማርያም የመጣ ጠላት እያለ ሲቆርጥ የነበረው ማንን ነው? ሲገል ተንቆላሽ የነበረው ማንን ነው? ንገረኝ ዛሬ ንገረኝ አንተ። አሁን ግን ምን ልዩነቱን እንድታዳምጡ ነው የምፈልገው። take a look at the difference። ይሄን ከሳውት አፍሪካ ጋር ነው ፓራሌል ማድረገው። የሳውት አፍሪካን ታሪክ የማታውቁ ሰዎች 1984 ላይ የተሰራውን ዶክመንተሪ ገብታችሁ ማየት ትችላላችሁ። ሳውት አፍሪካ ነጮች በሚገቡበት ጊዜ ከገቡ እንግዲህ ነጮች የገቡት በ17ኛ ክፍለ ዘመን ነው። 1800 አካባቢ እስከ 1900 አካባቢ ምን ያደርጉ ነበር? ሳውት አፍሪካኖችን በተኙበት በግሪደር ነው ብላችሁ እየገቡ ቤታቸውን እያስፈረሱ ንብረታቸውን እያቃጠሉ መሬታቸውን ወሰዱባቸው። ይሄን ሁላችሁም 1984 የተሰራውን ዶክመንተሪ ማየት ትችላላችሁ። 1984 ይሄ በቪዲዮ ሪኮርድ የተደረገ ነው። ሳውት አፍሪካ ውስጥ የሚኖሩትን ሳውት አፍሪካኖችን ነጮች ገብተው ብሪቲሾች ገብተው ማለት ነው ይሄ እንግዲህ ከወረራቸው ከያዟቸው በኋላ ነው ምንድነው ያደረጉት? በተኙበት በሌሊት ማለት ነው 1 ሚሊዮን ሳውት አፍሪካን ተሰዶ 1 ሚሊዮን በላይ ሳውት አፍሪካን ሙተዋልኝ። የሚተኙበት አጠው 93% የሳውት አፍሪካን ነጮች በሚቆጣጠሩበት ጊዜ ሳውት አፍሪካኖችን ምንድነው ያደርጓቸው? አስወጥተው እየገደሉ እያባረሩ መሬት እየወሰዱባቸው ምን አደረጉ? ከዛ በኋላ ኔልሰን ማንዴላ በሚመረጥበት ጊዜ ኔልሰን ማንዴላ አርጅቶ ነው የመጣው። ኔልሰን ማንዴላ የሳውት አፍሪካኖች ሊሰራ ሳይሆን ለነጮች ሊያስታግስላቸው ኔልሰን ማንዴላ ከዶክተር አብይ ጋር ፔሬሎ ያርገው ነበር። ኔልሰን ማንዴላ ሳውት አፍሪካ ፕሬዝዳንት በሚሆንበት ጊዜ 1993 he already he was old 27 ዓመት I think 26 years መሰለኝ 26 ዓመት በእስር ቤት ውስጥ አስቀምጠው ከደበደቡት ከጨረሱት በኋላ አሻንጉሊት መንግስት አድርገው ነው ያመጡት። ሲመጣ ግን ሳውት አፍሪካኖች ምን ብለው ነበር? መሬታችን ይመለስልናል፣ የድሮ ማንነታችን ቦታ ይመለስልናል። ያን ነበር የመሰላቸው። ሳውት አፍሪካኖች ምን አገኙ? ምንም አላገኙ። በኔልሰን ማንዴላ ሳውት አፍሪካኖች የባሰ እንዲጨፈጨፉ ሲስተማቲካሊ እንዲጠፉ ተደረጉ። ይሄን ከኦሮሞዎች ጋር ለምንድነው ማያይዘው ብትሉኝ አዳምጡ። በሚኒሊክ ጊዜና በአጼ ቴዎድሮስ ጊዜ መጥተው በሚወሯቸው ጊዜ ከሀገራቸው ከመሬታቸው አጥሊስት እዚህ ጋር እንተማመን ኦሮሞች መጤናቸው የምትሉ በ15ኛ ክፍለ ዘመን በግራኛ አህመድ የመጡ ናቸው ከኬንያ ከማዳጋስካር የመጣ ነው ተብሎ ተጽፏል። እሱን ግቡና የአማራ ሙራኖች የኦርቶዶክስ ተዋህዶ ጻፊዎች የጻፉት ነው እንጂ እዛው የኦሮሞ ታሪክ ኦሮሞ አልጻፈም። የኦሮሞ ታሪክ ማንበብ ከፈለጋችሁ እኮ አሁን እንደንትን እኮ ነው እኛ የምናስፈታው ታውቃላችሁ አይደል እንዴ? እንደ ህልም እኮ ነው ያስፈታን የምናገኘው እንጂ የለም እኮ እንደ ህልም ወይም ተደብቋል። ነገር ግን ያው በደንብ ጥናት መደረግ አለበት። ጥናቱን ለማግኘት ዝም ብሎ አንድ ደፍተራ ስለጻፈ አይደለም። አንድ ደፍተራ ቆሎ እየቆረጠመ እየለመነ እየደገመ የጻፈውን ታሪክ የኦሮሞ ታሪክ ነው ብለን ነው እኛ ስንከራከር የነበረው። ታስታውሳላችሁ እኔ
ስመጣ መጀመሪያ ታሪክ አንባቢ እንደነበርኩኝ የተጻፈልኝን ነው ማነበው በማነብበት ጊዜ የጻፈውን አልመረመርኩም በኋላ የጻፉትን በመረመርበት ጊዜ ለካ ደፍተራዎች ነው የጻፉትኝ ለካ በገዳምና በገዳማት ቁጭ ያሉትኝ እነዚህ ቆሎ የቆረጠሙ የአጋንንትና የውቃቤ መንፈስ ያለባቸው የኢትዮጵያን ህዝብ ለማጥፋት የተነሱ በብሔርና ከሮማንና ከግሪክ የተቀበሉትን ከምንድነው ከኢጅፕት የተቀበሉትን ውቃቤ ተሞርክዘው የጻፉትን ታሪክ ነበር ሲናገር የነበረው አሁን ግን እግዚአብሔር ይመስገን ጻፊዎችን ማንነታቸውን ስላወቁኝ ደፍተራ የጻፈውን ታሪክ ነው ብያልናገርም አንድ የኦርቶዶክስ ተዋህዶ ደፍተራ የጻፈው ታሪክ ነው አይባልም እንዳለ ልብ ወለድ ታሪክ ነው ውሸት ታሪክ ነው የኦሮሚያን ማንነት ለማጥፋት የኦሮሞን ኢትዮጵያዊነት አይደለም ለማለት ማለት ነው አንጋፋውን ብሔረሰብ ለማቆሸሽ ሲደረግበት የነበረው ነገር አዲስ አበባ ላይ በፊንፊኒ በመተባለው ጊዜ መጥቶ የሚኒሊክ ሚስት አዲስ አበባ ላይ የጠራችሁበት ምክንያት ለምን ፊንፊኒ ያልሆነም ለምን ፊንፊኒ ተባል ተከተለም ነበር አውቃችሁ ታሪክን ለማጥፋት ያደረጋችሁት ነገር ነው ለዚህ እኮ ነው ተዋት ቲፒኤልኤፍ በሚመጣበት ጊዜ ይሄን ታሪክ ስለሚያውቅ ኦሮሚያ በአዲስ አበባ በኦሮሚያ ክልል ውስጥ ናት ብሎ የጻፈላችሁ እንግዲህ ለምን ይመስላችኋል መለስ ዜናዊ እውነተኛ መሪ ስለነበረ ነው መለስ ዜናዊ እውነተኛ መሪ ማንም ሊደርስበት የማይችል ዶክተር አብይ እንደገና ሁለቴ ሶስቴ ተወልዶ ሊደርስበት የሚችል ምናልባት ዶክተር አብይም ገና 20 ዓመት እንስጠውና እንደ መለስ ዜናዊ ልናከብረው እንችላለን መለስ ዜናዊ የተደረገው በምንድነው ስትመለከቱ መለስ ዜናዊ በብሔረሰቦች ቁጭ አድርገው በራሳችሁ ቋንቋ የራሳችሁን ታሪክ እንድታደርጉ ፊንፊኒ በኦሮሚያ ክልል አንቀጽ 49 ቁጥር 1 ቁጥር 2 ቁጥር 3 ቁጥር 4 ቁጥር 5 እና አንብብ ቁጥር 1 ምንድነው የሚለው ፊንፊኒ አዲስ አበባ የኢትዮጵያ ዋና ከተማ ናት አይልም ምንድነው የሚለው ፊንፊኒ የፌደራል መንግስት መቀመጫ ናት ምን ማለት ነው የፌደራል መንግስት ኢህአዲግ ነው ኢህአዲግ መንግስት ማለት በአምባገነንነት የሚመራው ገዢ ፓርቲ የሚባለው ህዋት ከሆነ ህዋት ቲፒኤልኤፍ ስለነበረ አሁን ደግሞ ኦፒዲዮ ነው ስለዚህ የኦፒዲዮ መቀመጫ እንጂ የኢትዮጵያ ዋና ከተማ ናት አይልም አንቀጽ 49 አለቀ ፊኒሽ ምንም ልታመጣ አትችልም በዚህ ምክንያት this is the truth I want you here ታሪክ እንድታነቡ ምክንያቱም የራሳችን ታሪክ ነው መናገር ያለባችሁ እኔ አማራ ነኝ እኔ ጎንደር የተወለድኩ ልጅ ነኝ እኔ የጎንደርን ታሪክ ያጠናው የአማራን ታሪክ ያጠናው በኦርቶዶክስ ተዋህዶ የተጠመቅኩኝ 10 ጊዜ የተጠመቅኩት እኔ ምክንያቱም እያመለጥኳቸው ማለት ነው አንዳንድ ጊዜ ይወጣብኛል ፈላሻም ስለሆንኩኝ ፈላሻነቴ እያስቸገራቸው ፈላሻነቴ ለማስወጣት ከጎንደር እስከ ወሊሶ ወስደው ያስጠመቁኝ የአማራ ጀግና ቤተሰብ አለኝ ፈላሻነቴን ለማስጠፋት አባቴ የጎጃም የፉነተ ሰላም የቆሌ የአድባር ልጅ ስለሆነ እኔ ግን የጎንደር በእናቴ በኩል የትግራይና የፈላሻ ልጅ ስለሆንኩኝ ያንን ለማስወጣት ለማስጠመቅ በመስቀል እየተደበደብኩኝ እስከ ወሊሶ ድረስ ሂጄ ወሊሶ ቁልቢ ገብርኤል ድረስ ወስደው እየቀጠቀጡ አልወጣ ሊያስወጣ ነበር ነገር ግን ምን የተደረገው መስቀል አደባባይ ላይ እሬቻ መከበሩን የጻፍኩት እንድታነቡልኝ ይፈልጋለሁ በመስቀልና በተዋህዶ መስቀል የተሰበሩበትን በመስቀል አደባባይ ላይ የምናመልከው አንድ የጥቁር አምላክ በሰላም እኮ ነው በእናታችሁ በሰላም ጦርን ተዋግተው አይደለም የገቡት የኦሮሞ ህዝብ ተዋግተው አይደለም እሬቻን በመስቀል አደባባይ ያከበረው መስቀል አደባባይ በሚሰራበት ጊዜ ግን የኦሮሞ ህዝብ ተጨፍጭፎ ነው መስቀል አደባባይ በሚሰራበት ጊዜ በአዲስ አበባ በፊንፊኒ ላይ በሚሰራበት ጊዜ ምን ነው የተደረገው መስቀልን ይዘው ማለት ነው መስቀልን ይዘው የኦሮሞን ህዝብ ገለው በኦሮሞ ህዝብ መሬት ላይ ነው መስቀል አደባባይ የተሰራው አያችሁ የሚያመልኩት እግዚአብሔር የሚያመልኩት ግን ዋቄ ማለት እግዚአብሔር ነው እግዚአብሔር ማለት አንድ እግዚአብሔር አለ ብለው የሚያምኑት የሰማዩ እግዚአብሔር የጥቁር አምላክ እነሱ እኮ ጥቁር አምላክ ነው የሚያመልኩት እናንተ ነጫጭባ አምላክ የግሪክ አምላክ የሮም አምላክ እያመለካችሁ አይደለ እኛን ስታባሉን ስትገሉን ደደብ አድርጋችሁ የአማራን ብሔረሰቦችን እዚህ ደረጃ እንዳይደረጃ ያደረጋችሁት የአማራ ጠላት ኦርቶዶክስ ተዋህዶ ነው ብዬ ነግራችኋለሁ የአማራ ጠላት አማራ ዴሞክራቲክ ፓርቲ ነው ብያችኋለሁ በዋነኛ ጠላትን ማወቅ ከፈለክ ወደ ሩቃት የኦሮሞ ህዝብ አንተን አንድ ነገር አድርጎ አያውቅም የኦሮሞ ህዝብ አሁንም እንኳን በስልጣን ላይ ቁጭ ብሎ ይሄን ሁሉ ሴራ ስትሰራበት በፍቅር ነው ማርች አድርጎ ገብቶ ሬቻን አክብሮ የተመለሰው በፍቅር ነው ደግሞ እናንተ ደግሞ ሌቦች አታፍሩም ትንሽ ግን የኦሮሞ ህዝብ እንዴት አነጨዋ እንደሆነ ዋቄፈና እንዴት አነጨዋ እንደሆነ አይታችኋል አሳዩ አስከበሩ እናንተ በመስቀል አደባባይ ፖለቲካ ነበር ስታወሩ የነበሩት በመስቀል አደባባይ ለመስቀል ስታከብሩ መስቀልን ያቃጠላችሁ የጌታችን የኢየሱስ ክርስቶስን የተሰቀለበትን ለዓለም ቤዛ የሆነውን መስቀል ያቃጠላችሁ
ፖለቲካ ነበር ስታወሩ የነበሩት ጀዋር መሐመድ ነበር ስትሰድቡ የነበሩት መንግስትን ነበር ስትተቹ የነበሩት መንግስት ገንዘብ ይስጠን ስትሉ እናንተ በጣም የምትገርሙ ነገር ለዚህ እኮ ነው ከተዋህዶ የመጣ የሚያውቀው ጎፈንድሚ ነው እዛ ጋር ሆኖ መንግስት ጎፈንድሚ ስትል የነበርክ ሌባ ሁሉ ሲኖዶሱ በአደባባይ ወጥቶ ጎፈንድሚ ያድርግ እስኪ አንድ ጎፈንድሚ ያለ አይታችኋል አንድ ጎፈንድሚ ያለ በዋቄ ፈና ላይ ሬቻ በሚከበርበት ጊዜ በመስቀል አደባባይ ጎፈንድሚ ያሉ የተገደልነው በሚኒልክ የተገደልነውን ባጼ ቴዎድሮስ የተገደልነውን መልሱልን አሉ ምንድነው ያለው ደግሞ እስኪ እናዳምጠው ምንድነው ያለው ኦሮሞኛ ነው ዛሬ አይ ዶንት ኬር በአማርኛ አልተረጉመው በራስ በኦሮሞኛ የሚናገረው ኦሮሞኛ ልመድ ዘረኛ አለመሆንን ኦሮሞኛ ልመድና በኦሮሞኛ የተናገሩትን ራስ አዳምጥ እነግራለሁ ነፍጠኞች ማን ናቸው አማራ ነው ነፍጠኛ በብዛት ነፍጠኛ አማራ ነው ሽፍታ አማራ ነው የነፍጠኛ ማንነት ይሄ እኮ ነፍጠኝነት እኮ በአማራ በማንነታችን እኮ ምን መኩራት የምትኮሩበት ነገር እኮ ነው ያስኮራልም በመንግስት በፖለቲካ ካያችሁት ያስኮራል አሁን ለምን ወደ ኋላ ባክወርድ ትሄዳላችሁ እንደ ማይክል ጃክሰን ለምን ወደ ኋላ ምን ዋክ ታረጋላችሁ ነፍጠኞች የነፍጠኛ እንደዚህ እስኪ በፌስቡክ ግባና አብዛኛው የአማራን እንትን ፕሮፋይል ብትመለከት የነፍጠኞችን ፎቶ ነው የምታዩ የራሳቸውን ፎቶ እንኳን አይሰቅሉም አጼ ቴዎድሮስ አጼ ምኒልክ ወይም ደግሞ ማን ነው አሁን የሞተው አሳምነው ጽጌ ነፍጠኞች ይያላችሁ የምታውቁ ነፍጠኛ ማለት እንደዚህ ነው ቆምጬ ማለት እንደዚህ ነው ይያርክ ስለዚህ አንድና አንድ ታሪክ እዚህ ጋር ጠይቃችኋለሁ የገባችሁ ሁሉ በመስቀል በነፍጠኞች በተዋዶች የኦሮሞ ህዝብን አልወጋችሁም አላበራችሁም አልሰበራችሁም የኦሮሞን ህዝብ ብቻ ነው የሰበራችሁት ያማራን ህዝብም ሰብራችኋል እንደ አማራ ህዝብ እንደውም በመስቀል የተወጋ በነፍጠኞች የተወጋ የለም ጅብ እኮ ናችሁ እናንተ እነዚህ እኮ ጋንግስተሮች ማፊያዎች እኮ ናችሁ እነግራችኋለሁ እዚህ ጋር 1100 ሰው እየተመለከተ አሁንም ደግመላችኋለሁ ለመጀመሪያ ጊዜ አትደመሩ ያልኳችሁ ነበር ለምንድን የምንደመርበት ቦታ ማወቅ አለባችሁ ችግራችን ኦሮሞ አማራ ጉራጌ ትግሬ ሳይሆን ችግራችን ኢፒአርዲኤፍ የሚባል የኢትዮጵያ ሲስተም የተዘረጋው እርስ በርስ በብሔርና በጎሳ ሊያባላን የተዘጋጀው ስላችሁ አላዳመጣችሁኝም ተደምረናል ልቤ ነው ውስጤ ነው አንጀቴ ነው ምኔ ነው አልክና ነገር ግን የሀበሻ ችግራችን ትልቁ ለውጥ ስናይ ለውጥ ነው የምንል ስለሆነን አሁን ዶክተር አብይ በ3 አመት ባልሞላ እኔ ልንገራችሁ ዶክተር አብይን በጣም የምቀራነው ብዙ ነገር አለ ነገር ግን 3 አመት ባልሞላ ያመጡትን ለውጥ ሳትጠሩ በኢትዮ 360 ቁጭ ብላችሁ በ3 አመት በ27 አመት ያልተደረገ ወንጀል ተደረገ ብላችሁ ታወሩ አታፍሩ የሚሰማችሁ ይል እናንተ ግን እውነት ነው መስታወት የላችሁ ወይስ ጆሮ የላችሁ የምታወሩት ተመልሶ ወደ እናንተ አይመጣም የናንተ ጆሮ እውነትም ተበላሽቷል የኢትዮ 360 ጆሮ ተበላሽቷል ምክንያቱም እናንተ እልህኞች ናችሁ ኢፒአርዲኤፍ አባረራችሁ ሌባ ስለሆናችሁ የማትረቡ ሴረኞች ስለሆናችሁ አባረራችሁ ኢሳትን ሚማር መሰረታችሁ ለ9 አመት እንደ ኢሳት የትግራይን ህዝብ ለማስጠፋት ሰራችሁ ታማኝ በየነ ብር ተከፈለው በደንብ ብር ሲከፈለው ተመልሶ መጣ ኢትዮጵያ ሲመለስ ካስታወሳችሁ ማለት ነው የዶክተር አብይን ተፎንድዶ እግሩን ስሞ ማለት ነው ምክንያቱም ታማኝ ጥሩ ብር ለሚሰጠው ተፎንድዶ አይደለም በልቡ እንደ እባብ ይስማል ምንም ችግር የለው that's his business I don't care ታማኝ በየነ ምናውቀው በዛ ነው ምንም አልቀየመው ምክንያቱም የሱ ብሄር ነው ከሱ ከማንነቱ ተለወጥ አትሩትም እሱ እስስት ነው መደፋት ነው ተደፍቶ እግር መርሳም ነው እግር ስሞ ገብቶ ዶክተር አብይ ቆቅ እኮ ነው ዶክተር አብይ እኮ በእናታችሁ ነግሬያችኋለሁ አትችሉትም ዶክተር አብይ ቆቅ ነው እኔ ብቻ ነኝ ያወኩበት ዶክተር አብይን ከመጀመሪያው ጀምሮ የሚናገረው ነገር 1 2 3 4 የሚሆነው ነገር ስነግራችሁ የነበረው አላዳምጥ ማላችሁ እኔ የምቃወመው እሱን በኦሮሞ ማንነቱ አይደለም ወይም ደግሞ እኔ የምቃወመው በኢሃዲግ ማንነቱ ነው ዶክተር አብይ ዛሬ ኢሃዲግ የሚባል የለም ቢለኝ 100% ደግፈዋለሁ እኔ የምጠላው ኢፒአርዲኤፍ ነው የማልወደው ሲስተም which is fascism የሆነ የመጨረሻ አጋንንታዊ የሆነ ስለ አልደግፈውም ኢፒአርዲኤፍን ዛሬ ግን ዶክተር አብይ ኢፒአርዲኤፍ የሚባል የለም ብሎ ማለት ነው አዲስ ፓርቲ ቢመሰርት I would be number 1 supporter why politically የሚያደርገው ነገር ትክክል ነው 3 አመት ባልሞላ 2 አመት ከምናምን ባልሞላ ኢትዮጵያን ከባንክራፕሲ እኮ ያደረፋት ከባንክራፕሲ ባዶ ካዝና እኮ ነው የሰጡት
ትራሳላችሁ እንዴ ምን ባዶ ካዝና ማለት ታውቃላችሁ እስኪ ማንኛ ነው ባዶ ካዝና ልስጥና የራስን ቤት አስተዳድር የራስን ቤት እንኳን ማስተዳደር አትችልም ራስህን እንኳን ማስተዳደር አትችልም ባዶ ካዝና ሰጠውት ጥቂት ባልሞላ የኔ ጥያቄ ለዶክተር አብይ ምንድነው ይሄን ሁሉ ብር ስትቀበል what are you giving ብዬ ነው በቃ እንደ አንድ ኢትዮጵያዊ ስደግፍ አየኔ ጽንፈኛ ደጋፊ አይደለም ጽንፈኛ ተቃዋሚ አይደለም ጽንፈኛ ደጋፊ አይደለም ጽንፈኛ ተቃዋሚ አይደለም የምደግፈውን ደግፋለሁ የምቃወመው ደግሞ በመሰረታዊ በፈንዳመንቱ ነው እኔ ዲስግሪ ማደርገው ዛሬ ግን ዛሜን ትናንትና ግን በተደረገው በእሬቻ ባህል ኦሮሞዎች አኮራችሁ ኡነን ለመናገር ምን እንዳሉ ታቃል ምን ይያላችሁ ታቃላችሁ ኦሮሞዎች ቄሮችን አደራጅታችሁ በአዲስ አበባ ከተማ ነውጥ እንዳይመጣ ሁለት ነገር ማለት ይፈልጋል የአዲስ አበባ ከንቲባ ቢቫ በጣም ጥሩ ስራ ነው የሰራው የአዲስ አበባ ከንቲባ ምክንያቱም ኢትዮ 360 ሌሎችም ጽንፈኞች ባላደራ የሚባሉ ቴሮሪስት ነው ልንገራችሁ እዚህ ጋር እንዲያውም አንድ ነገር ልንገራችሁ እስክንድር ነጋ he is ጽንፈኛ እስክንድር ነጋ እልም ያለ ህዝብን ሊያባላ ሊያፋጅ የተነሳ ከህገ መንግስት የወጣ ሰውዬ ነው ልንገራችሁ ይህ ሰውዬ መቃወም ብቻ ነው የሚያውቀው ምንም መደገፍ አይችልም መደገፍ ህይወቱ አይደለም መቃወም ህይወቱ ነው ልንገራችሁ እስክንድር ነጋ 9 ዓመት እስር ቤት አሳልፏልኝ አዎ ያሳለፈበት ምክንያት ስለሚቃወም ነፃ ወጥቶ መቃወም ታስሮ መቃወም ሙቶ ሚቃወም አለ ይሄ ሰውዬ ልንገራችሁ አጽሙ ተነስቶ ማለት ነው ለሃሊውን ተቃዋሚ ነው እሱ እስክንድር ነጋ አሜሪካ ቢኖርና አሜሪካ መጥቶ ማለት ነው ሃሊውን ሴሌብሬት ቢያደርግና ቢለብስ ተቃዋሚ ነው የሚለብሰው እውነቴን ነው የምላችሁ ምንም ነገር አንድ ጥሩ ነገር መናገር አያውቅበትም አንድ ጥሩ ነገር ምን አለ የሆነ ሚዲያ ላይ ወጥቶ እየተናገረ ነበርና እስክንድር ነጋ ስለ አዲስ አበባ በሚደረገው የእሬቻ ባህል ምን ይሰማል ሲባል እኔ ወደዚህ በመመጣበት ጊዜ በሚኒባስ ነው የመጣሁትና ሚኒባስ ውስጥ 11 ሰዎች አሉ እና እየተነጋገርን እየተወያየን እኮ ይገርመኛል እየተወያየን የመጣው የሱ እንትኖች ምንድነው ኮንሶልት የሚያደርጉት ሚኒባስ ውስጥ የሚመጡ አላፊው አግዳሚው ናቸው ለእስክንድር ነጋ በሚኒባስ የሚወያየው ለኢንተርቪው እየመጣ በሚኒባስ ነው የመጣውና 11 የሚሆኑ ነበሩ እና ሁሉም ተናዶ ነበርና እኔም በጣም ተናድጃለሁ ይሄ ከመደረጉ በፊት የሰጠው እንትና ቁጭ አልኩኝና ይሄ ሰውዬ ግን ጤነኛ ነው አልኩኝ እውነት አንዳንድ ሰዎች ዕውቀት አላችሁ ተብሎ ሰው ሲደግፋችሁ ዕውቀት ያላችሁ ይመስላችኋል ለክ ዮኒ ማኛ ሆናችሁብኝ ዮኒ ማኛ እልም ያለ ላሜ ቦራ ውስጥ ቦራ ጸጉር የለው ዕውቀት የለው ነገር ግን 5000 ሰው ቁጭ ብሎ ስለተመለከተው እውነት እኮ ነው ባየር ላይ የሚሳፈፍ ልጅ እኮ ነው ወለዴል እኮ ነው እሱ እኮ ሰይጣን እኮ ይቅርታ ቢል እኮ እግዚአብሔር ይቅር ይሆናል ያለ ጀግና እኮ ነው ዮኒ ማኛ ሰይጣን እግዚአብሔርን ሄዶ ይቅርታ ቢጠይቀው መጽሐፍ ቅዱስ የማይለው እኮ ነው እነዚህ ሰዎች ዕውቀት አላቸው ሲባልና እስክንድር ነጋኔም ከዮኒ ማኛ ብዙ አላራርቀው እውነቴን እምላችሁ እዚህ ጋር ፈንዱ ከፈለጋችሁ ራሳቸውን መንግስት ያላደረ ማን አንተ መንግስት አድርግ ያለ ቋስብ think about this if anybody እንደዛ ቢያደርግ ጁዋር መሐመድ አዲስ አበባ ሄዶ እንደዛ ቢያደርግ ጁዋር መሐመድ አልቆለት ነበር oh my goodness አንድ ኦሮሞ ተነስቶ ማለት ነው ባላደራ ፊንፊኒ ባላደራ ብለው ቢነሱስ think about this በመንግስት እንደ ፖለቲካ መደራጀት መብት ነው እንደ ፖለቲካ ተደራጅተ ብትመጣ ምንም ችግር የለም ነገር ግን ልጨርስላችሁ ሐሳቡን እና 11ዱም በጣም ተናደው ነበር አለ እኔም 11ዱም ተናደን ነበር አለ እንዴ ለምን የተናደርከው አዲስ አበባ እኮ የኦሮሞ ህዝብ ብቻ ሳይሆን ለምን ከቅማንት ወይም ደግሞ ከጉንዳል ወይም ደግሞ ያው ቅማንት ጉንዳል ምናምን የምትሏቸው መጥቶ ማለት ነው የጥንቁልና ባህል በመስቀል አደባባይ አዲስ አበባ የኢትዮጵያ ዋና ከተማ መጥተን ማክበር እንችላለን ቢለው ምን አናደደ ያውም 40 ሚሊዮን የሚሆን የኦሮሞ አንደኛው የሁለተኛ አይ ዶንት ኬር እናንተ እንደምታውቁት እኔ አላውቀውም በቁጥር አንደኛው የሁለተኛ የሚባለውን አንጋፋ ህዝብ በሀገሩ መጥቶ ማክበሩ አንተ ምን አናደደ ምን እንዳለ ታውቃላችሁ ምን አለ አይ ይሄን ነገር ለፖለቲካ ሊጠቀሙበት ነው እና ምን ችግር አለው ለኦሮሚያዎች ይሄን ባህል እስኪ አንድ ነገር ንገሩኝ እውነት ለመናገር እዚህ ጋር ጽንፈኝነታችሁን አውርዱና እኔ እንኳን ይወዳ የፖለቲካ ፓርቲ የለለኝ በሚሄድበት ቦታ የራሴን አጀንዳና አይዲዮሎጂ ማስተላለፍ ፈልጋለሁ anything ነው ማለት anything ምክንያቱም that's what ለምታምኑበት ነገር ካመናችሁ ገብታችሁ በእሬቻ ባህል የኦሮሚያ ፖለቲካ ፓርቲ ምንም ነገር አስተላልፈዋል በደንብ ሰላም ነው ያስተላልፉት ምንድነው ፍቅርን ያስተላልፉት ንገረኛ ሌላ ምን ሰበኩ
ሌላ ምን ሰበኩ እስኪ ወጥተው ምን አሳዩ በትግረኛ በአፋረኛ በተለያየ ቋንቋ መጥቶ በሚዘፈንበት ጊዜ እስኪ ንገረኝ በመስቀል አደባባይ በሚደረግበት ጊዜ የከበረው ተዋህዶ ቤተክርስቲያን ብቻ ነው ልንገር የከበረው የተዋህዶ ቤተክርስቲያን ብቻ አማራውና ትግሬ እንኳን መጣም ጭራሽ ትግሬዎች እንኳን መጣም አንተ ምን አይነት የማትረቡ ትግሬ እንኳን ከመቀሌ መጥቶ መስቀልን አብሮ ሰለቤት አላደረገም በእምነት እንኳን አንድ ይሆናችሁ የመቀሌ ትግሬ መስቀል አደባባይ መስቀልን ሊያከብር አልመጣም ኦሮሞን ግን አያርለ ጀግንነታቸውን አንድነታቸውን ያባገዳ ልጆች አያያቸው አንተ ያባገዳዳ ልጅ አየ ሁሉም ዋቄፈና ሃይማኖት ነው everybody know that እናውቃለን እሬቻ የዋቄፈና የሃይማኖት ባህል ነው ነገር ግን የኦሮሞ ህዝብ ላለፈው whatever አመታት ሲያከብረውና እንደ ባህል የወሰደው ነው አሜሪካን ምኖር ልንገራችሁ አሜሪካ ክርስማስ በሚመጣበት ጊዜ ሙስሊሙ ኦርቶዶክስም ሁሉም ያከብራል ሁሉም ክርስቲያኑም ቡድስንም ምናምን ያከብራል ዋይ የምንኖርበት ዘመን አንድ መሆን ማለት ምንድነው እኔ በበኩሌ አላምንም እኔ በበኩሌ የሙስሊምን ባህል አላከብርም እኔ አክባሪዎችን ግን አከብራለሁ አላከብርም አክባሪዎችን ግን አከብራለሁ ዋቄፈና ግን አከብረው ነበር በሄድ ዋይ ምንድነው ያሉት ዋቄፈና ምንድነው እኔ ገብቻ ነበብኩት እኮ ሳነበው ዋቄፈና በአንድ እግዚአብሔር የሚያምን ነው ሰማይና መሬትን የፈጠረ ውሃና ዛፍን የፈጠረ አምላክ አለ ብሎ የሚያምን ነው ታዲያ ከክርስቲያን ጋር ምን ልዩነት አለው ይሄ በቴዎሎጂና በሰማንቲክስ ውስጥ አንግባ አሁን ሰማንቲክስ ውስጥ ገብተን ማለት ነው እንዲ እሱ የቴዎሎጂና የዶክትሪን ችግር ነው እዛው ውስጥ መግባት አያስፈልግም ነገር ግን at the end of the day ምንድነው የዋቄፈና እምነት አንድ እግዚአብሔር አለ ሰማይና ምድርን የፈጠረ ውሃን የፈጠረ ኳከብትን የፈጠረ ጨረቃን የፈጠረ ህዝብን የፈጠረ ዋካ የሚባል አምላክ የጥቁር አምላክ ዋይ መጽሐፍ ቅዱስ ሲነግረን በመጀመሪያ እግዚአብሔር የሰው ልጅን ሲፈጥር ከጭቃ ነው የፈጠረው ጭቃ ጥቁር ነው በአምሳያውና ኤልማጎዴ በራምሳያው ፈጠረ ነው የሚለው ስለዚህ እኔ የማምነው እግዚአብሔር ጥቁር ነው ብዬ ነው የማምነው ክርስቶስ ጥቁር ነው ብዬ ነው የማምነው ለምንድን የመጀመሪያ ፍጥሮት እኛ ስለሆነን የሰው ልጅ የተፈጠረው በእግዚአብሔር አምሳያ ከሆነ ጥቁር አምላክ የሚያመልክ አንድ ኦርቶዶክስ ንገረኝ የለም አንድ ተዋህዶ አንድ ጴንጤ ጥቁር አምላክ የሚያመልክ የለም የምታመልከው የነጭ አምላክ የአውሮፓ የምዕራባውያን እምነት የምትከተል መብት ነው ተከተል ምን አገባኝ መብት ነው ማንም ሊከለክል አይችልም ነገር ግን ዋቄፈና የዋቄፈታ ግን ኢትዮጵያ ውስጥ አለ ከሚባሉ ታሪክ ወይም ደግሞ መሰረታዊ ኢትዮጵያዊ የኢትዮጵያ ደም የኢትዮጵያ አፈር የኢትዮጵያ አየር ያለው ካልቸር ባህል ዋቄፈና አሜን ሬቻ ነው ወደድክም ጠላህም መስቀል አይደለም እንቁጣጣሽ አይደለም whatever አዲስ አመት እንኳን የኛ አይደለም ራሱ ስነ ስርዓቱ የኛ አይደለም ክርስቶስ የምታመልክበት በዲሴምበር 25 ተወለደ ብለ የምታመልከው ክርስቶስ የተወለደው ጁን ላይ ነው አንተ ግን የምታከብሩ ያንተ የተባራሪ ታከብራለ የራስ ግን የኢትዮጵያን እውነቴን ነው የምላችሁ እሬቻ 120% ነግራለሁ ሚሊዮን % ነግራለሁ የኢትዮጵያ ባህል ነው ኢትዮጵያ ሆን የኩሽ ባህል ነው አቢሲኒያ ባህል ነው በቃ የኩሽ ባህል ነው ምንልታ ኩሽ ማለት የመጀመሪያው የኢትዮጵያ ስም ማለት ነው ኩሽ ማለት ማን ነው ነግራችኋለሁ ኩሽ ማን እንደሆነ እናውቃለን እኮ ታሪክን መርምር ጎልጉል አንተ ነገር ከምትጎለጉል እንዴ አንተ እኮ ጥጡን እስከነ ጥፍሬ የምትጎለጉል እኮ ነው ጥፍሬውን አውጣው እንጂ የኔ ወንድም ጥፍሬውን አውጣው ዝም ብሎ እኮ ለዚህ እኮ ነው እንደዚህ የሚያምር ልብስ ልበስ እንጂ እንደዚህ አስውብ እንጂ ውጣ እንጂ ስለዚህ ምንድነው ችግሩ እነዚህ ነፍጠኞች በሰበሩም ቦታ ሰበርናቸው አላለም በተሰበርነው ቦታ ሰብረናቸው አላለም ምንድነው ያለው እናዳምጣው እውነቴን ነው የምላችሁ በጣም this is the kind of stuff that makes me really mad እየተመዘዛችሁ የኢትዮጵያን ህዝብ እንደ መሃይም የምትቆጥሩ እናንተ ናችሁ ኤርሚያስ ለገሰ ሀፍታሙ ምናላቸው ኢትዮ 360 በየቦታው ያላችሁ ጽንፈኞች እስክንድር ነጋ ልንገራችሁ ያማራን ህዝብ እናንተ ተከፍሏችሁ ያማራን ህዝብ ልታስገድሉ ልታስጨፈጭፉ የተነሳናችሁ ምን አደረጋችሁ እስኪ እናንተ በተቃወማችሁት መቃወም ምን አተረፋችሁ ለአማራ ህዝብ ምን አደረጋችሁ ያማራን ህዝብ ገንዘብ ከመበዝበዝና ከመስረቅ ሌላ ንገሩኝ ምን እንዳደረጋችሁ ጎፈንድሚ ያላችሁ በአሜሪካ ፉድ ስታምፕ ሰጥቶ የሚያበላን ቁጭ ብለ ከኢትዮጵያ የምትበዘብዝ
ጎፈንድሚ የፖለቲካ ጎበዝ አንተ ነህ ንገረኝ ህዝቡ ወሬ ስለሚወድ ህዝቡ ስራን አይወድም እውነትን አይወድም የሚወደው ውሸት ስለሆነ ውሸት ፈላጊው ብዙ ስለሆነ ብዙ ተመልካኝ ታፈራለ ገንዘብ እየከፈልክ እንዴት ትበላለህ ወገን እንዴ ጎበዝ just a few years back እኮ ነፍጠኞች እኛንን ይያልክ ስንታቆራራ ነበርም ዘራፍ ተወልዶ ዘራፍ ያደገው የጣላትን ቤት ያንደገደገው ስትል የነበር ካንተ አይደለም እስኪ ቀረራችን ልጫወትላችሁ የነፍጠኛን ቀረሮ ልጫወትላችሁ ላሳያችሁ ነፍጠኞች በሰበሩን እኔ ደግሞ የጻፍኩትና አንብባችሁልኛል ካላ እንደገና ነብላችኋለሁ በጣም እውነቴን ነው የምላችሁ ዝም ብዬ ነው የጻፍኩት ብዙ ጽሁፍ ላይ እንኳን የአማርኛ ጽሁፍ ጎበዝ አይደለም ምንድነው ያልኩት በነፍጠኞች መስቀል አዳምጡኝ በነፍጠኞች መስቀል የተሰበሩበት መስቀል አደባባይ ነፃ ወጡበት ነው ያልኩት በነፍጠኞች መስቀል የተሰበሩበት በመስቀል አደባባይ ነፃነት ወጡበት ተዋዶ ለሰራው ዋቄ ፈናን አስጥሎ ውቃቤ እንዳልሰጠው ከ150 ዓመት በኋላ በነፍጠኞች መስቀል አደባባይ ሬቻን አስከበረው የገጠምኩት ግጥሚ ነው እንግዲህ ምን ታመጣለህ እንትን ይሄኛውን አንብቡልኝ ምክንያቱም this is exactly happen ያደረገው እሱም የተናገረው ይሄን ነው የተደረገውም ይሄ ነው በነፍጠኞች መስቀል የተሰበሩበት በመስቀል አደባባይ ነፃነት ወጡበት ሳይገሉ ሳይተኩሱ ሳይዋጉ እንዳልኳችሁ ሳውት አፍሪካን ውስጥ ቀደም ጀምሬላችሁ ሳውት አፍሪካን ውስጥ አሁን ትልቅ ችግር እየተፈጠረ ነው ምን እየተደረገ ነው በአሁን የሳውት አፍሪካን ጥቁሮች እየሄዱ መሬታቸውን በፎርስ እያስመለሱ ነው ጠየቁ ለመኑ በፖለቲካ ምክንያት ጠየቁ ሳውት አፍሪካ ነው ማለት አብዛኛው ፎርነሩ የሚገደልበት ምክንያት ሳውት አፍሪካን ፌድ አፕ አደረጉ they fed up with their life they're done ወነቱ እስካስቡት ሳውት አፍሪካ እኮ እስካሁን ድረስ እኮ አፓርታይድ ሀገር እኮ ነው አፓርታይድ ሀገር የጥቁር ፕሬዝዳንት አላቸው ነገር ግን ጥቁር እንደ ስሌቭ የሚታይበት በገዛ ሀገራቸው ሰርተው መብላት የማይችሉበት ሳውት አፍሪካን 85% ኢኮኖሚውን የሚቆጣጣረው ብሪቲሽ ናቸው ሌላ 10%ን የሚቆጣጣረው ፎርነሮች ናቸው ሳውት አፍሪካኖች 5% የማይሆን የኢኮኖሚ ነው የሚቆጣጣሩት ነግራቸዋለሁ ከዚህ በፊት የሰው ልጅ እንስሳ ነው ብያቸዋለሁ እንስሳ መሆኑን የምታውቁት ደግሞ ነፃነቱን ወሰድበት ራይቱን ወሰድበት ቤተሰቡን ግደልበት ያሳያል አሁን በሳውት አፍሪካ የሚደረገው ነገር ግን ኦሮሞዎች ማለት ነው ኦሮሞዎች ከ150 ዓመት በፊት የተደረገባቸው የመሬት ነጥቀውነት የመሬት የተወሰደባቸው ያ ሁሉ ሲደረግባቸው አንድና አማራ ገድለው አይደለም ያስመለሱት 5000 ቄሮ ማር እንትን ምንድነው የሚባለው ሳክሪፋይስ አድርገው ነው 5000 ቄሮ ሳክሪፋይስ አድርገው በፍቅር በሰላም በመስቀል አደባባይ think about this እናንተ ሊገባችሁ አልቻለም this is the biggest irony ለኔ irony ታውቃላችሁ በጣም የሚገርም ነገር እኮ ነው በተገደልክበት በተሰደድክበት ቀንበረ በተሰበረበት ወኔ እኮ አንተ በተገደልክበት ቤተሰቦች በተሳደዱበት ሃይማኖት ባስቀየሩበት አደባባይ ላይ ሬቻ ስታከብር ያን የሚያሳየው የምታመልከው አምላክ ድል እንደሰጠ መቁጠር ነው ያለበት የምታመልከው አምላክ እነዚህ ሰዎች ፍቅር ናቸው ነገር ግን ሰው እንስሳ ነው ብያቸዋለሁ አሁንም ግፏቸው ያሳያቸዋል እንደናንተ እንደ አባቶቻችን እንደነሚኒልክ እንደ አባቶቻችን እንደናጼ ቴዎድሮስ እንደ አባቶቻችን ህዝብን እንደዛ አድርገው በጠራራ ፀሐይ ሲገሉ እንዳልነበረ እንዳልኳችሁ ያነ የመንግስት ጸባይ ነው ሚኒልክን አጤ ቴዎድሮስን እየኮነንኩኝና ድማነታይዝ ያደረኩኝ አይደለም እየተናገርኩ ያለሁት ምንድነው የተደረገው የተነገረው በአደባባይ የመሰከራችሁት ያያችሁት የእሬቻ ባህል ብቻ አይደለም of course not ያማሃል እንዴ ስንቱ እንደናፈቀ እንደ ሎተሪ አዲስ አበባን ከኦሮሚያ ክልል እንደሚናፍቅ አታውቅም ስንቱ ለአመታት ማለት ነው ሲሰደብበት ዶክተር ገመቹ መገርሳ ያለው ምንድነው አዲስ አበባ ዩኒቨርሲቲ በማስተምርበት ጊዜ ኦነግ መጣ እየተባለ የተሰደደበት መንጋዎች መጡ የተባሉ የተኮነኑበት ትራሳለ አንተ አደረክ ይያልኩ አይደለም
ጽንፈኛ አማራ አደረገ ያልኩኛል ምስጋይድድ የሆነ ጽንፈኛ የሆነ የአማራ ህዝብ እኮ ያን ያደረገበት ህዝቡ እኮ አይደለም የተወሰኑ አማርኛ ተናጋሪዎች አማራዎች ያደረጉበት ምክንያት እድሜ ልካቸውን የተሰበከ ምንድነው አንተ እኮ የደጃዝማች ልጅ ነህ የንጉስ ልጅ የጽንፈኛ ልጅ የነፍጠኛው ልጅ እኮ ነህ እየተባለ የተነገረውን ታሪክ ወጥቶ ሽመልስ የኦሮሚያ ፕሬዝዳንት የተናገረው እንደዚህ ቃር እኮ ቃራችሁ እኮ ትንብና አረጋችሁ እኮ ትንብና አላችሁ ስቃላችሁ እኮ አንድ ቃል አንድ አረፍተ ነገር ባልሞላች እንደዚህ ከሆናችሁማ እናንተ እውነቴን ነው ሌላው ደግሞ የተነገረው ምንድነው በጣም የሚያሳዝነው ከኦሮሚያ ክልል የመጡ ኦሮሞዎች ቄሮች አዲስ አበባን በየቦታው እየሄዱ ማስቲካና ከረሚላ ሲሰርቁ ነበር ያለ ሲናገር ነበር ኤርሚያስ ለገሰ እኔ ኤርሚያስ ለገሰ እውነት ለመናገር ነገር ያነበረ አቁም አንተ ከማር ቤት ሰራተኛ የምታገኘውን ዜና እየመጣ የምታነብ እኔ ደግሞ እኮ እንትና መረጃ አለን ይላሉ መረጃ አለን መረጃውን ይፋ እናረጋዋለን አረ ሚነፋ ይንፋ የታለ መረጃው ታዲያ አሳየና መረጃውን እውነቴን እኮ ነው የምላችሁ ከየት ነው የሚያመጡት ይሄን መረጃ አዲስ አበባን እንግዲህ አዲስ አበባ ስልክ የሌለው ሰው የለም አዲስ አበባዬ ጨዋው ነው ተገኘ አዲስ አበባ ህዝብ ጨዋው ነው ያስተናገደውን ሰው እናንተ ለምንድን ነው ርኩስ ይሆናችሁት በጣም እኮ ነው የሚገርመው አረ somebody help me አረ አንድ ሰው ገላግለኝ ከእንደዚህ አይነት ጋር የአዲስ አበባ ህዝብ ጨዋነቱን አሳይቷል የአዲስ አበባ ህዝብ በጨዋነት ተቀብሎ ከኦሮሞ ክልል የመጡትን ከሌላ ክልል የመጡትን አስተናግዶ በሰላም የተፈጸመውን ለምን በሰላም ተፈጸመ ነው አጥኝ እናንተ ትልቁ ችግራችሁ ለምን ሰው አልሞተም ነው ለምን ጦርነት አልተነሳም ነው ለምን አልተጨፈጨፈም ያሰባ አንደኛ ኤርሚያስ ለገሰ ካስታወስክ አይሆንም ብለ ነበር ሁሉም ተለያይቶ ይመጣሉ ብለ ነበር የኦሮሞዎች እኮ አንድነት መፍጠር አይችሉ ኦሮሞዎች እኮ ተበታትልቷቸው እነሱ ከራስ በራሳቸው ይገዳደላሉ ሌላው በጣም አፍታሙ የተናገርከው ያናደደ ነገር አለ ማለት በጣም ወለ ለመናገር እኮ ኤርሚያስ ለገሰን ማፍታም እኮ በጣም ደግፊያቸዋለሁ እኮ ዕውቀት አላቸው ነገር ግን ውከት ነው ዕውቀታቸው ከየት እንደሚመጣ አልገባኝም ናውሌጃቸውን የእንትኑ አለኝ የፐርሰን ኦፍ ቬንዴዳ ነው አለኝ ፐርሰናላይዝ አድርገውታል የመሸነፍ ስሜት አላቸው የሽንፈት ስሜት አላቸው ከኢትዮጵያ ተባረረን ከኢሳት ተባረረን አሁን ደግሞ ኢትዮ 360 በደንብ እንደምንፈልገው ወደ ሳተላይት አልተለወጠም ጎፈንድሚ በደንብ አልመጣም ምክንያቱም ጎፈንድሚ ቢዚ ሆነ ጎፈንድሚ ታማይ በየነ ስሙ ለውጣል ብያቸዋለሁ ጎዬ ነው ስሙ ጎዬ ስትሉት ወዬ ይላቸዋል ጎዬ አለቅ ማለት ገንዘቡ አልመጣላቸው እና የሆነ ፐርሰናል እንዴ ባንዴ እኮ within the last 4 ወር completely ጽንፈኛ ሆኖ ተገለበጡ እኔ እነዚህ ፓካንድ እኮ ነው የሰሩት ጂምናስቲክ እኮ ነው የሰሩት አይቻላቅም እንደዚህ ባንዴ በ4 ወር ውስጥ ከ4 ወር በፊት ያለውን ቪዲዮ ማዳመጥ አለብን ህዋት ነው እንደዚህ ቲፒኤልኤፍ ነው ችግሩ ምናምን ሜቴክ እና ኤፈርት የተደ ስቅስቅ ያለ ባፍንጫ ወጣ አይደል ኤርሚያስ የኤፈርትን እኮ አወጣለሁ የኤፈርትን እኮ እለቃለሁ የዶክተር አብይን ኢንሳ ዳይሬክተር ሆኖ በሚሰራበት ጊዜ እሱ መጽሐፍ ይጽፋል እኔ መጽፋለሁ አንተ ከዶክተር አብይ ጋር ግብ ያስክ መሰለ ብቻህን እኮ ነው ቦክስ እየተመታ ዶክተር አብይ ስምህን አይጠራውም ኤርሚያስ ከሱ ጋር ተውና ጆአር መሐመድን እንኳን አይጠራውም ከማሜ ጋር መጀመሪያ እንትን በል እኔ ነገር ኤርሚያስ ለገሰ ከማሜ ጋር መጀመሪያ ተፋጠጥ ማሜን አሸንፍ ፕሬዝዳንት ማሜን መጀመሪያ ፕሬዝዳንት ዶክተር አብይን ከመንካት በፊት ለማ መቀርሳን ማሜን አሸንፍልን መጀመሪያ እናንተ ማሜንና ጂጂንኪያ ማሸነፍ ያቃታችሁ እዚህ ጋር ገብታችሁ ከዶክተር አብይ ጋር ግብ ልታዝብ ዶክተር አብይ ቁጭ ብሎ አንተ እንደሚያዳምጥ ወላሂ ላዚም ራአለው ዶክተር አብይ ኤርሚያስ ለገሰን አዳምጦ ስራ ባታ እሱ ቢሊዮን ዶላር ሊበደር አረብ ሀገር ይዞራል ወይስ ከቻይና ሀገር ሄዶ ሳተላይት አሰርቶ ወደ ምንድነው ወደ ጨረቃ ይላክ ወይስ ካንተ ጋር ቁጭ ብሎ የጽንፈኝነትን በ25 ብር ዶላር ሱት ለብሰው ቁጭ ለምትናገረው ያዳምጥ አሁንም ሌት አይደለም ተመለሱ ይንሳህ ግቡና ተመለሱ ህዝብን አታፋጁ የሚሰማችሁ አጣችሁ እኔ እኮ የታሉ የታሉ የአማራ ህዝብ የተደራጀው የታለ እነዚህ ነው ኤርሚያስ የሚሉትኝ ባላደራዎች የታሉ እናንተ ባላደራዎች አደራውን በላችሁ እኮ
አደራውን ውጣችሁ ምንድነው ባላ እኔ ምንድነው ባላደራ ምን ማለት ነው ባላደራ ማን ነው ባላደራ ያደረጋችሁ እንዴ አዲስ አበባ እናንተን አይፈልጋችሁም መጀመሪያ ህይወትን አስተካክል መጀመሪያ ማን ነው በእናታችሁ እስክንድር ነጋ በሚኒባስ የሄድክ ባላደራ ከመሆን መጀመሪያ መኪና ለራስህ እስኪ መኪና አንድ ነገር ይኖር አንድ ሰው የራሱን ህይወት በደንብ ሳይመራ የሌላውን ሰው ሊመራ አይችልም ልንገራችሁ መጽሐፍ ቅዱስ የሚናገራል መጽሐፍ ቅዱስ የሌላውን ህይወት ከመምራት በፊት መጀመሪያ አንተ የራስን ህይወት ምራ ሳክሪፋይስ እያደረግክ አይደለም ልንገር አቅቶ ነው የራስ ህይወት ሲያቀት አብዛኛውን ልንገራችሁ አብሾች ብዙ ጊዜ ማለት ነው ህይወት ሲያቀታቸው ይሞለክሳሉ ማለት ነው ህይወት ሲያቀታቸው ይሞለክሳሉ እንጂ የሚሞለክሱት መንፈሳዊ ህይወት ፈልገው አይደለም በተዋዶ የሚሞለክሱ ወደ ቄስ የሚሆነው ህይወት በቃ ሰለች ሲአቅም ሲያጣ እኮ ነው አቅም ሲያጣ ሞለክስ የነኝ ይላል አቅም ሲያጣ የፖለቲካ ውስጥ ገብቶ ማለት ነው መደራደር ሲያቀተው ባላደራ ብሎ ራሱን ሰይሞ ወጣ አቅም ያለው እንደነ ጀዋር መሐመድማ ታስታውሳላችሁ አለ ጀዋር መሐመድ ምንድን ነበር ስትሉት የነበሩት የላፕታፕ ወሪየር ስትሉት ነበር የላፕታፕ ወሪየሩን ማያችሁት የማን ወሪየር እንደሆነ አሳያችሁ እንዴት ተደግፎ በግራና በቀኝ እንዴት እንደሚንቀሳቀስ አያችሁት አያችሁ አይደል እነ ጀዋር መሐመድን ተመለከታችሁ አጥኑ ከነሱ ተማሩ ብቻውን እዚህ ደረጃ የደረሰው ጀዋር መሐመድ የኦሮሞን ህዝብ መጀመሪያ አወቀ የኦሮሞ ህዝብን ፍላጎቱን በደንብ አድርጎ አቀረበላቸው ምንድነው ያቀረበላቸው የሚበላ ታንጂብል የሆነ መሰረታዊ የሆነ አዘጋጅቶ አቀረበላቸው ጀዋር መሐመድ ገና ሐውልት ይሰሩለታል አይኔ ያየ ሐውልት ተሰርቶለት በኢትዮጵያ ታሪክ ያልፋል ልንገር ኤርሚያስ ገዘ እውነቴን ነው የምልህ ሽንት ቤት ውስጥ ነው የሚሰሩልህ ሽንት ቤት ውስጥ እውነቴን ነው የምልህ ጽንፈኛ በብሎ ሐውልት ይሰሩልሃል ፍላሽ ማረጊያ ነው የሚያረጉ አሁንም ተመለሱ የሽመለስን ጫወትላችኋለሁ በጣም የተናገረው ነገር ብዙ ሰዎች ወጣችሁ እንደምትናገሩበትና ሳምንቱን በሙሉ አጀንዳ አድርጋችሁ በዚህ ላይ እንደምታወሩ እርግጠኛ ነኝ ሳምንቱን በሙሉ ስለ ሰላም ማንም የተናገረ የለም የተደረገው ነገር እኮ የሚያኮራ ነገር እኮ ነው እውነት ጋይስ ከማ አይታችኋል እንደ ጉንዳል እኮ ነው አዲስ አበባን የወረሩት እንደ ጉንዳል አዲስ አበባን ወረሩ በሰላም በፍቅር ሌሎች ምን ይላሉ እሬቻ በሚከበርበት ጊዜ እሬቻ ወንዝ የሌለበት ላይ መከበር የለበትም የሬቻ ወንዝ የሌለበት ቦታ መከበር ስለሌለበት አዲስ አበባ የተከበረ የፖለቲካ አጀንዳ ነው የፖለቲካም አጀንዳ ነበር ይሁን መሆንም አለበት ዶክተር አብይ ዲሲ ሰላማዊ ሰልፍ ሲያዝ ዲሲ መጥቶ ሲጠይቃችሁ ምንሶታ በሚሄድበት ጊዜ በየቦታው ሲሄድ የፖለቲካ አጀንዳ የለው ንገሩኛ ለንገራችሁ መስቀል አደባባይ ላይ የመስቀልን ስታከብሩ የመጡት ያውም እኮ እነዚህ ፖለቲከኞች አይደሉ ያውም እኮ መስቀል አደባባይ መስቀል ሲያቃጥሉ የነበሩት እኮ ሃይማኖት ተቃዋሚ ብለው እኔ ግን ነግራችኋለሁ ኦቲዲፒ ኦርቶዶክስ ተዋህዶ ዲክቴተር ፓርቲ እንደሆነ ነግራችኋለሁ ኦርቶዶክስ ተዋህዶ ብጠሉኝ ምንም ችግር የለም እዚህ ጋር የምታዳምጡኝ ሁሉ ብዙዎቻችሁ ኦርቶዶክስ ወሙስሊም ናችሁ ጥሎባችሁ ነው ምንም ችግር ምንም ማድረግ አትችሉም بتأيير كسل أرثوذكس توادو من متاوقون غير مسلم مسلم متاوقون غير إلا نجار جن سلات أمكو ولد مريم ولدت مريم بلو بزي ما تو بزي أرجو سلات أمكو يعني نلكر ما أثبت على لكم يارد ما أثبت من الدولار تاكم ما أثبت GPS يونجان نكالو إذا كان قتلا يمياسود كرو من أنا بعد بزايون أنا يبودا من أنا تمتمو يازو لين باتساو إجزابير باوستنا ونجي متأثر نجار عليهم إيه متأوت ورك أورك من تري اللوم إيه من دون نقارچو إيه نقارچو الله كيت ندامتات ليلا غزي بزي نقارچو الله لمن إيه ندم مادرقبت أنا نقارچو الله مستر الله إيه مستر الله زي قام متأوت إيه يا أورومو يا مجمريا هامونا يميبال مالتنا هامونا يميبال يا إيجيبت جاجي يا أورومو تولاج نبر يا مجمريا فرعون إيجيبتن يجازا إيه بترو يسون نبرة لازم نوعون أوروموش بميوتو بقدرين زود قالوا إيه دقمون دم تاوت دلائن في جودا نو أنا فلاش أصلهم كن دلائن في جودا يسوع كريستوس اللي مربزنت يميرك عندك أنا دقمو دلائن في جودا يا متأو بتن يا جودا نجد أصلهم كن يسوع ربزنت يميرك نو مستر الله زين بيجتكور معاته من عمل على مصر ورك دقمو تاقلاتو ورك أسلم ودنا ليلا من تنتري لهم أن أنت جن زين بلو تبتبوا باتشو كواك إفنا
ወደ ውቃቤ እኮ ነው የዋቄ ፈናን ሃይማኖት አስጥለዋችሁ ውቃቤ ለቀቁባችሁ ያማራ ውቃቤ ለዚህ ነው ገመቹ ዶክተር ገመቹ ወጥቶ ዶክተር ገመቹ እኮ ዶክተር እኮ ነው የተማረ እኮ ነው ሶሺዮሎጂ የተማረ እኮ ነው ሂዝን ምንድነው ይሄ ሰውዬ ወጥቶ እኮ ጉዱን እኮ ነው ኤክስፒሪየንስ እኮ ነው አንድ ሰው ኤክስፒሪየንስ አድርጋለሁ ሲል አላረክም ይባላል ያውም እኮ ስሜታዊ ኤክስፒሪየንስ አይደለም ፊዚካል ሃርም ደርሶብኛል እንደዚህ ተበያለሁ ኦነግ ተበያለሁ ያውም እኮ በካሜራ ሪኮርድ የተደረገ መለስ ዜናውን በድፍረት የጠየቀ መለስ ዜናውን በድፍረት የተናገረ እንደ ልደቱ የተናገረ ጀግና እኮ ነው ወጥቶ በኤልቲቪ ኤክስፒሪየንስ ያደርግላችሁ የፈነዳችሁት ሴንሲቲቭ ናችሁ እናንተ ስሜታሞች ናችሁ ስለዚህ አማራ ህዝብ ንቃ አማራ ህዝብ ከኦሮሞ ህዝብ ተማር ከኦሮሞ ወንድም ጋር ቁም ይምሩ እንዲመሩ እርዳቸው አንተ በግድ ጨቁነ በመስቀል ጨቁነ ህዝቡን ለአለፈው ስንት ሺህ አመት ነው የገዛችሁት አላቅም ብዙ አመት ገዛችሁ ነው የምትሉት ሺህ አመት ገዛን ነው የምትሉት ገዝታችሁ የኋላ ቀር አደረጋችሁና አሁን ደግሞ የኦሮሞ ህዝብ የኦሮሞ ተወላጆች በኃይል በስልጣን ላይ ቁጭ ብለዋል ስልጣን ላይ የሚያስቀምጥ እግዚአብሔር ነው ብትወድም ብትጣላም ለበጎም ለመጥፎም የሚያስቀምጥ እግዚአብሔር ነው እግዚአብሔርን የምትፈራ ዋቃን የምትፈራ አላህን የምትፈራ መንግስትን አክብር መጽሐፍ ቅዱስ ምንድነው የሚል መንግስትን አክብር የመሬትን ህግ አክብር የምትኖርባትን ህገ መንግስት አክብር ነገራያችኋለሁ ህገ መንግስቱ ካልተስማማችሁ ውጡና ህገ መንግስት ይለወጥልን በሉ ካለበለዛ ባንቀጥ 49 በቁጥር 5 የኦሮሞ ህዝብ በፊንፊኒ ላይ ልዩ ጥቅም ማግኘት አለበት አንድና አንድ ያነ የምትኖርበት የመደራደሪያው ደንቡ ህገ መንግስቱን ማክበር አለበት ህገ መንግስቱ ካልተመቸ ህገ መንግስቱን ለውጠው ህገ መንግስቱ ካልተመቸ ህገ መንግስት መሻር የለበትም ህገ መንግስት መከበር አለበት ወይ መለወጥ አለበት ህገ መንግስት የማያከብር መታሰር አለበት ስለዚህ እንዲያውም ዶክተር አብይ ያማራን ህዝብ ለማስቆጣት እንጂ እስካሁን ድረስ እንትና መታሰር ነበርበት ማነው ስሙ ማነው እስክንድር ነጋ በሚያደርገው ነገር እኔ ከእስክንድር ነጋ ያለኝ ጥላቻ የሰው ጥላቻ አይደለም አይዲዮሎጂ ጥላቻ አለኝ አዲስ አበባ አይደለም ፈንድ አዲስ አበባ እዚህ ጋር ማና ተዘግዘቅ አሁን ተዘግዘቅ ዱቄታ ሙሉ ተዘግዘቅ አንተ ዘሬን የማታቅ የመጣበትን የማታቅ አንድ የአዲስ አበባ ልጅ አዲስ አበባ የኛ ነው ብትል ቆፍረ ተቀበል አንተ እዛ ውስጥ የማትረባ አዲስ አበባ የኢትዮጵያዊ ነው አዲስ አበባ የኦሮሞ ብቻ አይደለም ያማራ ብቻ አይደለም የአዲስ አበባዬ የምትለው ፈንዳ ተፈነዳለ እንታያታለን እኔ እንኳን ኖርባትም ግድ የለኝም እኔ ግን አዲስ አበባ ሎጂክሊ ስትወስደው የአፍሪካ መዲና ናት ነገር ግን አዲስ አበባ የአዲስ አበባ ነው ምንድነው የምታወራው በአንድ አንደበት ሁለት ተቃራኒ ነገር ይናገራል አዲስ አበባ የኦሮሚያ ብቻ ያማራ ብቻ ሳይሆን የአፍሪካ መዲና ናት ማንም መዲና አንተ መዲና እኮ የእስልምና እኮ አሰለምከው እኮ መዲና እንዴ ለምን መዲና ሆነች እኔ እኮ በጣም ይገርመኛል አንዳንድ ጊዜ አፍሪካ አዲስ አበባ የአፍሪካ መዲና ናት ለምን ባረበኛ ተጠቀማለህ ሌላ ቋንቋ የለህም አዲስ አበባ የኢትዮጵያ ናት አዲስ አበባ የምትኖሩ ከጎንደር ከጎጃም ከወሊሶ ከመቀሌ ከምን የመጣ ህዝብ አይደለህም አዲስ አበባ ስለተወለድክ ፊንፊኒ የኛ ነው የምትሉት ፊንፊኒ ከኛ የኛ ይሻላል የኔ እኮ ነው ያልክ ያለው አዲስ አበባ ኦሮሞዎች እኮ ፊንፊኒ ከኛ ማለት እኛ ውስጥ ሁላችንም አለን አይደል እንዴ የኦሮሞ ብቻ አላሉ ነገር ግን በህጋራዊቱ መሰረት ኦሮሚያ ፊንፊኒ ኦሮሚያ ውስጥ ያለች ስለሆነች ህጋራዊቱ የሚለው ምንድነው መከበር አለበት እኔ ደግሞ ምላችሁ ከተስማማችሁ እኔ ደግሞ በኢትዮጵያ ማንነት ስለማመን ማለት ነው በኢትዮጵያ ማንነት ስለማመን ካሁን በኋላ አዲስ አበባ እኔ ልንገራችሁ እንዲያውም በኢትዮጵያ ምድር ትልቁ ችግራችን የአዲስ አበባ ህዝብ ነው የአዲስ አበባ ህዝብ ሽሻኛም ነው ሰካራም ነው ጠጭ ነው ተሳዳቢ ነው የአዲስ አበባ ህዝብ ውጭ ሀገር ሲመጣ ዜሮ ነው የሚሆነው ገንዘባ ያለው ዝም ብሎ የአዲስ አበባ ህዝብ እኮ ዕውቀቱ እኮ ክለብ እኮ ነው እዚህ ጋር እዛ ጋር ስላለ በቃ የሆነ የሰለጠነ ይመስላል የአዲስ አበባ ህዝብ እኮ ዶማ ህዝብ እኮ ነው ልንገራችሁ አብዛኛውን እኮ ተምሮ ሽሻ የሚያጨስ እኮ ነው ተምሮ እኮ ጠላና ወስኪ ቤት የሚዞር እኮ ነው እዚህ አሜሪካ ሲመጣ የገጠር ህዝብ እኮ ነው የገጠር የሚመጣው እኮ ነው ሀብታም የሚሆነው ልንገር ከገጠር የሚመጣው ነው
ዶክተር ዲግሪ የሚጭ ነው አዲስ አበባ ወደ አሜሪካ ሲመጣ ገበሬ ይሆናል እኔ እኮ በጣም የሚገርመኝ የአዲስ አበባ ህዝብ እንትኑ እነዚህ ነምላችሁ የአዲስ አበባ ህዝብ እርድናው ኢትዮጵያ ውስጥ ብቻ ነው የአዲስ አበባ ህዝብ ከአዲስ አበባ ሲወጣ ገበሬ ነው የሚሆነው ታውቃላችሁ አይደል እንዴ ለዚህ እኮ ነው አዲስ አበባ እንደዚህ በጣም እንዲህ የሚሉትኝ በየትም ቦታ ሄድ ዋሽንግተን ዲሲ ሄድ ከአዲስ አበባ የመጣው እንዳለ ገበሬ ነው ገበሬ በየቦታው የሚጠጣ የሚያጨስ የሚሰክር የገጠር ልጅ ግን አሜሪካ ሲመጣ እንደሚወጣ ታውቃላችሁ እንደኛ ስኮለር ይሆናል እኔ ከጎንደር ጋር ተማሪ ከገጠር ነው የመጣሁት አያና ከብት ተጠብቅ ነበርኩኝ እኔ ከዛ ነው የመጣሁት ልንገራችሁ ጎማ ሳልገፋ ነው የመጣሁት እዚህ ጋር መጥቼ የፈለኩት መኪና አሽከረክራለሁ አዲስ አበባ መኪና ነድቶ መጥቶ እዚህ በባዶ እግሩ ይሄዳል በባስ ይሄዳል ልንገራችሁ በቃ ተለዋጩ ልዋጮ እዚህ ጋር ነው ስለዚህ አዲስ አበባ ህዝብ በጣም አፋችሁን ከፍታችኋል እንደ አዲስ አበባ ህዝብ ዘረኛ የለም ልንገራችሁ ነው ለመናገር የአዲስ አበባ ህዝብ ዘረኛ አያውቅም እንደ አዲስ አበባ ህዝብ ቡሊ የለም ዮኒ ማኛ አዲስ አበባ ነው ቡሊ ነው ሀፍታሙ ባርሻ አዲስ አበባ ነው ቡሊ ነው ጥሩልኝ ጂጂ የአዲስ አበባ ናት ቡሊ ናት እንዳለ የአዲስ አበባ ልጆች ዕውቀት የላቸው እፍረት የላቸው ወነከን እኮ ደምላችሁ ጸጉር የላቸው በጣም ይገርመኛል ያው ዮኒ ማኛ ሀፍታሙ ባርሻ ጂጂም ያው አርቲፊሻል ስለምታደርግ ነው እንዲያውም ጂጂ ትሻላለች ትንሽ ኦሮሚያ ክልል ሄዳ ትንሽ ተምራ ተመልሳለች እነዚህ ናቸው እንግዲህ እነ ሀፍታሙ ናቸው የአዲስ አበባ ልጆች እነ ዮኒ ማኛ ናቸው የአዲስ አበባ ልጆች እነ ኤርሚያስ ለገሰ ናቸው የአዲስ አበባ ልጆች ተመልከቱልኝ የገጠር ልጆች እኛ ነን የጎንደር ልጆች እኛ ነን የጎንደር ልጅ መጥቶ የሚሰብከው ምንድነው አንድነትን ነው እውነትን ነው የአዲስ አበባ ልጆች እንዳሉ ግን የሚሰብኩት ዘረኝነትን ነው የአዲስ አበባ ዕውቀት የላች ከዕውቀት ነፃ ጉረኞች ስለዚህ እኛ እንፈልጋለን እባካችሁን ግቡና አዲስ አበባን አጽዱልን አዲስ አበባ እውነት የአፍሪካ መዲና ሳይሆን የኢትዮጵያ ካፒታል ሲቲ አድርጓትኝ እባካችሁን ስለዚህ እነዚህ ቡሊዎች እነ ዮኒ ማኛ ቡሊዎች የማይረቡ ዕውቀት የሌላቸው ወለት እንዲያውም ኢትዮ 360 ለምንድን ነው ሀፍታሙ ባሻና ዮኒ ማኛ ማጠሯቸው ከናንተ ጋር እንዲያውም እኔ ወለለ ስናገር የኤርሚያስ ለገሰ ኢንፎርሜሽን የሚያገኘው ከዮኒ ማኛ መሰለኝ ምክንያቱም ስመለከታቸው አንድ ናቸው ኤርሚያስ ለገሰ እየተማረ ነው ኢህአዲግ ውስጥ እየሰራ ነው ሂዝ ጋዜጠኛ ነው እንዴት ከዮኒ ማኛ ጋር እኩል ትሆናላችሁ እንዴት ዮኒ ማኛና ኤርሚያስ ለገሰ ሀፍታሙ ባሻ የሚያወሩት ተራ እንዴት ሀፍታሙ የኢትዮ 360 ባለደርባዎች እንዴት ተራ ነገር ታወራላችሁ እንዴት ማነው ስሙ እስክንድር ነጋ እንዴት ከነዚህ ጽንፈኞች ጋር አንድ አይነት ታወራላችሁ ሞጣ ቀራኔው ይሻለኛል እኔ እውነት ሞጣ ቀራኔው ይሻለኛል ሞጣ ቀራኔው እኮ ስድብ አያውቅም ሞጣ ቀራኔው እኮ ለአማራ ይላል እንጂ እውነት እኮ ነው አሱካዋሽም ነፍጠኞች ነን ይላል እናንተ አምላክ ተመልካቾቼ እዚህ የምትመለከቱ ሰዎች እኔ ገብታችሁ እንድትመለከቱኛል እውነት እንድትማሩ ነው ነፍጠኛ ማን ነበር እስኪ ሁላችሁ መልሱልኝ ነፍጠኛ ማን ነው በኢትዮጵያ ታሪክ ነፍጠኛ ተብሎ ሰረቤት የሚደረግ ማን ነው ንገሩኝ who are these ነፍጠኞች ስለዚህ በነፍጠኞች በመስቀል አደባባይ ላይ የሰበሩትን የኦሮሞ ህዝብ በፍቅር አይደለም የሰበሩት ተገለዋል ታርደዋል እንዳልኳችሁ የተዋህዶ አይዲዮሎጂ ነው የገደላቸው የተዋህዶ አይዲዮሎጂ ነው እንደዛ ሀገርን ያጠፋው እግዚአብሔር የሚያመልኩት ግን ምንድነው የተደረገው በመስቀል አደባባይ በፍቅር ነው ያሳዩን ፍቅር ነው ያሳዩን ሬቻ በሚያከብሩበት ጊዜ እንደምትስሏቸው መንጋ እያላችሁ እንደምታወሯቸው መንጋ አለመሆናቸውን ያሳዩን በእሬቻ በዓል በአዲስ አበባ መጥተው በሰላም እየሳቁ አንድ ሰው ሳይገደል አንድ ሰው ሳይቆስል አንድ ጠፋ ስላልጠፋ ብላችሁ ተናደዳችሁ የለኮሳችሁ እሳት ሁሉ ጠፋ በየቦታው የለከሷችሁ እሳት ስለጠፋ ወጣችሁ በቃ የዛሬ መነጋገሪያ አርጋችሁ የተናገራችሁት አንድ እንትኑን ጫወታለሁ ይቅርታ በጣም ስሜታም ሆንኩኝ ይቅርታ አድርጉልኝ ምንም ላላጋ አልቻልኩም እኔ እኮ እንደዚህ ስሜታው አይደለም አሲቲ በቆሳ ጫቤ አዳም ማንሮሞ አሲቲ ጫቤ አሲቲ ሰልፊና ጀልቀቤ አሲቲ በቆሳ ጫቤ ቱፋሙናን ቀብሳውን በረሰኒ
sirni naftanyaa sitisaan cabse sirri naftanyaa sitisaan cabse sirri naftanyaa sitisaan cabse sirri naftanyaa sitisaan cabse የነፍጠኞች ስርዓት እዚህ ነበር የሰበራቸው ዋሸንዴ ዳዊት አራያ የት አለ ወጣና ተናገር አንተ በኦሮመኛ ተናገርልኝ የኦሮመኛ ልሳነን አበድረኝ እኔ ምን አለ ኦሮመኛ ብችል ወይኔ 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 አዘንበው ነበረ ንገረኝ 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 qabsaa'onni barasani aboonsaa cabe tufaamunaan qabsaa'onni umman oromoo asitti cabe una oromoo asitti cabe አዳምጡ ኦሮመኛ እየለመርኩ ነው ወይኔ አተርፉም አሁን ኦሮመኛ እየለመርኩኝ ነው አለቀላችሁ እውነቴን ነው የት ገባ ወደ ለፍት የቢያንሴ ሙዚቃ ነው ማረጋችሁ ቱ ደ ለፍት እያደረኩኝ ኡማ ኦሮሞ አዳምጡ asitti salphina jalqabe asitti boqonsaa cabe asitti boqoo cabe ያ tufaamunaan this nigga say tufaamunaan ለምን ነው ስለ tufaamunaan ያልተናገራችሁት tufaamunaan ለምንድን ነው ያልተናገራችሁት qabsaa'onni barasani አዳምጡ አንተ this nigga say qabsaa'onni ምንድን ነው ያልከው ድገመው በእናትህ ድገመው sirni naftanyaa sitisaan cabse sirni naftanyaa በእናትህ ድገምልኝ በጣም ደስ ሲል ኦሮምኛ በጣም ደግሞዋለሁ ዛሬ asitti salphina ይቅርታ አድርጉልኝ ለምንድን ነው የምደጋግመው I'm serious የምደጋግመው ብዙ አማራዎች ቅዳሴ ስለለመድን ካልተደጋገመ አይገባንም ኦሮሞዎች ወዲያው እንደሚገባችሁ አማርኛ ግን በአማርኛ በኦሮምኛ ቢሆንም እናንተ ጥፋታችሁ መደጋገም አለባችሁ ድጋግሙልኝ አዳም asitti boqonsaa cabe asitti tufaamunaan ሙና የታለች ሙናን ጥሩልኝ tufaamunaan ሙና የምትባል ልጅ አቅ ነበር ኦሮሞ ነበርችና tufaamunaan አረ እናንተ ግቡልኝ ኦሮምኛን ዛሬ አክብሩልኝ የኦሮምኛ እኔ የለመርኩ ነው እኔ ይወላችሁ ገና በአንድ ወሬ ኦሮምኛ እየተማርኩኝ እየተናገርኩ ነው እኔ ይወላችሁ የተዋህዶ ቄሶች ግን 50 አመት ሲያገለግሉ አንድ ኦሮምኛ ቃል ሳይናገሩ ይሄ ምን ይባላል asitti ጀግና ዋይ qabsaa'onni barasani ዛሬ እነ ኤርሚያስ አዳምጡ my goodness this is so awesome ስለተመቸ ነው ያው ለደጋግመው ብዬ ነው በጣም ተመችቶኛል ዛሬማ ኦሮምኛ ተለምጀ ነው sirni naftanyaa sitisaan cabse sirri ነፍጠኛ ማነው ስሪ ነፍጠኛ አንተ ማነው ስሪ ነፍጠኛ አጼ ምኒልክ ስሪ ነፍጠኛ አይደለም አጼ ምኒልክ ስሪ ነፍጠኛ አይደለም አጼ ቴዎድሮስ ስሪ ነፍጠኛ አይደለም አንዳርጋቸው ጽጌ ስሪ ነፍጠኛ አይደለም ንገረኛ አረ ስማኝ ዛሬ ስሪ ነፍጠኛ አይደለም ዮኒ ማኛ ስሪ ነፍጠኛ አይደለም እሱ እንኳን ነፍጠኛ ነው ዮኒ ማኛ ስሪ ነፍጠኛ አይደለም ሀፍታሙ ባሻ ስሪ ባይፖለር ነፍጠኛ አይደለም ማን ነው ስሪ ነፍጠኛ ተዋህዶ ስሪ ነፍጠኛ አይደለም ንገረኛ ንገረኝ በአዲስ አበባ በፊንፊኒ እሬቻ አደባባይ የሚል አለ የለም ስሪ ነፍጠኛ የሰራው ምንድነው መስቀል አደባባይ ንገረኝ እዚህ ውስጥ ገብታችሁ ሁሉ ጊዜ የኦሮሞ ነገር ሲነሳ የሚያቃጥላችሁ እናንተ ስሪ ነፍጠኛ የኦሮሞ ነገር በሚወራበት ጊዜ ተነስታችሁ ደም ብዛት የሚይዛችሁ የምትገነፍሉት በሞቀ ውሃ ላይ ቡና ሲደረግ እንደ ዶክተር ገመቹ ቤት የገነፈላችሁ ስሪ ነፍጠኛ ማን ነው ስሪ ነፍጠኛ አረኛ ያናገረኝ ማን ነው ዛሬ
የምትሳደቡት እኔ ለኦሮሞ ህዝብ ወጥቼ ኦሮሞ ህዝብ ተበድሏል ስላልኩኝ አማራ አይደለም ብላችሁ ስሪ ነፍጠኛዎች እናንተ በሉዓላዊነት እንኳን መጣችሁ ስሪ ነፍጠኛ ይሆናችሁብኝ ማን ናችሁ ንገረኝ ኤርሚያስ ለገሰ ስሪ ነፍጠኛ አይደለም አዳምጠኛ ንገረኝ ምን አላቸው እንኳን ስሪን ዝምቢ አይደለም ንገረኝ ለምን ነው ማትነግሩኝ የሚነግረኝ ሰው እኮ አጣው እውነቴን እኮ ነው የምላችሁ ስሪ ነፍጠኛ ማን ነው በ15ኛ ክፍለ ዘመን ፈለሱና መጥተው ከማዳጋስካር የመጡ እያላችሁ የምታወሩት ስሪ ነፍጠኞች አይደላችሁ ለምንድን ነው ወጥቶ ወንድማችን ሲናገር ለምንድን ነው ነን የምትሉትን አይደለንም የምትሉት ራሳችሁ እኮ ናችሁ ነን ያላችሁትኝ ወይ ጉድ ምንድን ነው የሚሻላችሁ ንገረኝ ወንድሜ ሐራ ከኑ ጨብሰኔ ሐራ ካለ አለቀ ነገር ካራ ያላችሁ መስላችኋል ወይስ ምንድነው ሐራ ሲል ካራ ብላችሁ ገብታችሁ ነው አንዳንድ ጊዜ እኮ ችግሩ እንደሚመስለኝ ማለት ነው ኦሮመኛ ስለማንችል ኦሮመኛ ሁሉ ንግግራቸው ምናምን እኛ ጋር ሲገለበጥ ማለት ነው በተለይ ጽንፈኛ ከሆናችሁ ዘረኛ ከሆናችሁ ግልብጥ ሲል ለዚህ ጋር መጥቶ የሚያዳምጣችሁ ሌላ ነገር ነው እኛ በመስቀል ደብድበን ማለት ነው መቶ ሴት የኦሮሞ ሴቶች በዚህ ጋር ቁሙ ሞቶ የኦሮሞ ወንዶች በዚህ ጋር ቁሙ ብለን ወልደ ማርያም ወልዲት ማርያምና ወልደ ማርያም ብለን ሰይመን በውሃ ቾፍ አድርገን አጠመቅናቸው ካሁን በኋላ ምንድነው ሲባል አማራ ይላል እውነቱን እኮ ነው እኔ ወነን ለመናገር ጎንደር ይያለው ድሮም ባስታውሰው ኦርቶዶክስ ተዋህዶ እና አማራ አንድ ነበር የሚመስለኝ በኋላ ነው ኦርቶዶክስ ተዋህዶ አማራ ብቻ ሳይሆን ትግሬም እንደሆነ ያወቅኩትኝ በልቀጥልልኝ ሁንደራ ብቅስኔ ዛሬ የሰበርነው ሰብር ከስሩ ነቀለን ምንድነው የሰበሩት ስብር እስኪ ንገረኝ እነሱ እናንተ ስሪ ነፍጠኞች የሰበርናቸው አገራቸውን ወርሰን ጡታቸውን ቆርጠን አንገታቸውን ቆርጠን ብልታቸውን ቆርጠን ቆራርጠን አባረን አዲስ አበባ ብለን መስርተን እዛ በኋላ የሚየማርያም ጀግና ሚኒልክ አይደል እንዴ የሚየማርያም ሚኒልክ ሲምል ሲባል በማርያም ከማለ እኮ ነው ሚኒልክ በማርያም ከማለ ወለ ለመናገር ኦርቶዶክሶች በማርያም ከማሉ አለቀ ነገሩ ኦርቶዶክሶች በማርያም ሲምሉ እዚህ ጋር ጭንቅላታቸው ይደፈናል በማርያም ሲምሉ ድፍን ነው የሚለው የሚየማርያም በእግዚአብሔር እኮ አያምንም ኦርቶዶክስ ታውቃላችሁ ክርስቶስ እንደፈለከ አድርገው ክርስቶስን ስደበው ምንም ግድ የላቸውም የሚየማርያም ከነካ ግን አመመኛንተ ወይ ስሪ ነፍጠኛ ነው የሚሆኑት እነሱ ግን በየትኛው መንገድ ነው የሰበሩት እስኪ ንገሩና እኛ እንዴት እንደሰበርናቸው ታሪክ ላይ ጽፈናል እውነቱን ውሸቱን በኋላ እናንተ ራሳችሁ ሰርች አድርጉና ያማራ ህዝብ የኦሮሞን ህዝብ እንዴት አድርጎ እንደሰባበረ እንዴት አድርጎ እንዳሸነፈ እናንተ ራሳችሁ ገብታችሁ ጉግል አድርጉት አጼ ምኒልክ የ30 ደቂቃም ጦርነት አድርጎ የኦሮሞን የሐረር ኦሮሞዎችን አሸንፏል ተብሎት ተጽፏል አጼ ምኒልክ በ30 ደቂቃ የሐረር ኦሮሞዎችን በራሳቸው ጥይት ቀምቶ ገርፏል አሸንፏል ተብሎ ታሪክ ተጽፎላቸዋል ግቡና አንብብልኝ ስሪ ነፍጠኛ ግባና ራሳቸው አንብቡ ነገር ግን እነሱ ግን አሸነፍን የሰበሩንን ዛሬ ተሰበረልን ማለታቸው እውነት እኮ ነው በመስቀል አደባባይ ሬቻ ተከበረ በፍቅር ገለው አይደለም ዛሬ ሀፍታሙ ኢትዮ 360 ምን አለ መሰላችሁ የኦሮሞ ህዝብ በብሔር ደረጃ አሸንፎ አያቅማል በጦርነት አማራንም ሌላንም አሸንፎ አያቅማል የኦሮሞ ህዝብ
እዚህ ጋር ኦሮሞዎች ትመለከታላችሁ አማራዎችን ትመለከታላችሁ የኦሮሞ ህዝብ በታሪክ አለ በታሪክ አሸንፎ አያውቅም ኦኬ የኢትዮጵያን ህዝቦች ናቸው በጋራ ያሸነፉት አለ በጋራ አሸነፉት የሚሉን እስማማለሁ ግን የኦሮሞ ህዝብ ባስራ ግራኛ አህመድ ምንድን ነበር እስኪ ንገሩኝ እናንተ እዚህ ጋር ግራኛ አህመድ ኦሮሞ ነበር አይደል ግራኛ አህመድ እስከ ጎንደር ድረስ ጦርነት ያሸነፈ በኦሮሞ ማንነት በጣም ለ30 አመት በላይ ገስቷልኝ አይደል ኢትዮጵያ ውስጥ I don't know ምን እንደምታረጉት so ታሪክ እናንተ ለመጠቀም ስትፈልጉ የኦሮሞ ህዝብ መጤ መሆኑን ለማሳየት በመትፈልጉበት ጊዜ ታሪኩን ወስዳችሁ ትጠቀማላችሁ አይደል እንዴ ነገር ግን በዚህኛው በኩል ደግሞ የኦሮሞ ህዝብ ጦርነት አሸንፎ አያውቅም በኦሮሞ ማንነት ትላላችሁ እያየን እኮ ነው በአደባባይ ዱላ ይዞ አንድ ጥይት ሳይተኩስ ያሸነፈ ዱላ ይዞ ገጀራ ይዞ አንድ ጥይት ሳይተኩስ ያሸነፈ የኔ ጥያቄ ጥይት ቢይዙ እነዚህ ሰዎች አፍሪካን በሙሉ ይገዛሉ ነው ማለት ሌላው ደግሞ ልንገራችሁ ኦሮሞን እኔ ከኢትዮጵያዊነት ነጥየው አላቅም አልለጥለውም ኦሮሞ ማለት ኢትዮጵያዊ ማለት ነው ኦሮሞ ማለት ኩሽ ማለት ነው ኩሽ ማለት ደግሞ የሰው ዘር የጀመሩት ኢትዮጵያን የመሰረቱት የኩሽ ልጆች ናቸው ያንንም በዛን ጊዜ ኦሮሞ አራማ ምናምን ተባብለን አይደለም ኢትዮጵያን የመሰረት ነው ኢትዮጵያን በምን መሰረትበት ጊዜ ኦሮሞ አማራ ጉራጌ ትግሬ የሚባል ብሔረሰቦች አልነበረም የኩሽ ልጆች ነበሩ በቃ አንድና አንድ የኩሽ ልጆች አሁን ኢትዮጵያ ውስጥ ብቻ አይደለም ያሉት ደደቤ የኩሽ ልጆች ሞላ አፍሪካ ውስጥ ነው ያሉት አሁን እኮ ትልቁ ችግር እኮ ሊሚትድ የሆነ ዕውቀት ነው ያለን የኩሽ ኢምፓየር እኮ ኢትዮጵያ ውስጥ ብቻ አይደለም የኩሽ ኢምፓየር እኮ ህንድ ሀገር ግባ የኩሽ ሐውልት ታገኛለህ ቻይና ግባ ቡዳ የሚያመልኩት ቡዳ የኩሽ ፊት ነው ያለው የጥቁር ፊት ነው ያለው ስለዚህ እንዴት ነው ኦሮሞን ከኩሽ ልትነጥለው የምትችለው አሁን ኦሮሞ የሚባለው 40-50 ሚሊዮን ተብሎ የሚጠራው በኢትዮጵያ ብቻ forget about Kenya ያለውን forget about West Africa ያሉትን ተዋቸው እነሱ እንዴት ነው የምናስበው አያችሁ ትልቁ ችግራችን ታሪክን ወደምንፈልገው እየጎተትን ወደምንፈልገው ቦታ የምናደርገው ነገር ያስጠላል ይደብራል ሁንዴራ ቡቅስኔ ኦሮሞን በከ ሰልፈተቲ ከበጀሜ ጅራ ኦሮሞ በከ እንጅፈቴ ኦሮሞ እንኳን አሸነፍክ ኦሮሞ እንኳን አሸነፍክ እንዴ ታዲያ አንጨብጭባ አማራ አብረ በጥይት ቢያሸንፍ ይሻላል በጥይት ቢያሸንፍ ነው የሚሻለው ወይስ ኦሮሞ እንደዚህ በሰላም ገብቶ እኔ ተመችቶኛል ውስጥ ለውስጥ የምትሰሩት ስራ ቀጥሉበት ሰው አትግደሉብኝ ህዝብን አታፋጁብኝ ውስጥ ለውስጥ ግን ስራችሁን እየሰራችሁ ወደ ዲሞክራሲያዊ መንገድ ካመጣችሁት እሰየው ወደ ሶሻሊዝም ካመጣችሁት መብታችሁ ነው I'm being serious ኦሮሞ ውስጥ ለውስጥ ሴራ እየሰራ ነው ለምን አልገደለም ነው እናንተ ጥላችሁ ለምን አልገደለም ነው ገና ደግሞ ምን እንዳሉ ይገርመኛል እኔ አንዳንድ ጽንፈኞች የሆኑ ስማቸውን ብዙ አልጠራም ምክንያቱም I don't want to like character assassinate ማድረግ ያለም ኤርሚያስ ለገሰ ወርዳለሁ ሁላችሁንም እውነቴን እምላችሁ all of you guys በጣም ጥሩ ኳሊቲ ያላችሁ ነገር አለ ምንድነው መራራ ማንነት ሁሉ ጊዜ አጀንዳን ይለውጣልና የመራራ ማንነታችሁ ለውጡ ነው የምለው እንጂ እነ ኤርሚያስ ለገሰ እና ሀፍታሙ እንደዚህ ጽንፈኛ የሆናችሁት የሚያቅፋችሁ ሰው አጣችሁ ሊሆን ይችላል እኔ ልቀፋችሁ ነው እንቅፍ እናረጋችኋለን ወለደን እምራችሁ አሁን ኢትዮጵያ እየተደረገው ያለው ወለደን ነው ኢትዮጵያ ኮምፕሌት ያደረጋለ ማማራው ኮምፕሌት ያደረጋለም ኦሮሞ ኮምፕሌት ያደረጋለም ኮምፕሌት ያደረጋ ያለው ጽንፈኞች የፖለቲካ ረሃብተኞች ናቸው ጽንፈኞች እነዚህ የተሸናፊ መንፈስ ያላቸው የተረኛ ማንነትን እየወቀሱ እነሱ ደግሞ የተሸናፊ መንፈስ ያላቸው ተሸነፍን ብለው የሚያለቅሱ ሰዎች ናቸው ስለዚህ ለእኔ ልንገራችሁ ዳያስፖራዎች አትሞኙ የተደረገው አንድና አንድ የፖለቲካው ሴራ ፍቅርን መስርቶ መሰረታዊ ዲሞክራሲያዊ ለማምጣት እያደረጉ ያሉትን ሰው እየገደሉ አይደለም እየተጋደለ ያለው በአማራ ክልል ነው ቅማንትና ጉንዳንና ያልክ የምትጋደለውን ሰው ብታቆም ይሻላል
ዝም ብለህ ሁሉ ጊዜ በቤት የሚጠፋውን ጥፋት በሌላው ቤት በጎረቤት ከምታስመስል የራስን ቤት አጽዳ አማራት አጽዳ የራስን ቤት አጽዳ አማራ አንተን ሊመራ የሚችል ሰው ማን ነው ወነደር ቆርመላችሁ እርስ በርሳችሁ ተባልታችሁ ቅማል ነኝ ጉንዳል ነኝ ተዋን ነኝ ሸረሪት ድር ነኝ ምናምን ነኝ ይያልክ ከምትጣላ በኢትዮጵያ ማንነት መጀመሪያ በሰው ማንነት ተቀናጅና ለስራ ተዘጋጁ ይሄው የኦሮሞ ህዝብ ስራ እየሰራ ለኦሮሞ ማንነታቸው ለጋራ አንድነታቸው ቄሮ ኦነግ ወዘት ኦፒዲዮ ኦኤንኤልኤፍ ወዘተ ተረፈ የፈለከው ነገር ባለው ሁሉም ለአንድነት ተቀናጅቶ እየሰራ ይገኛል ይስሩበት ተዋቸው እስኪ ጊዜ ስጧቸው ስትቃወሙ በዘረኝነትና በነገርነት ሳይሆን በመሰረታዊ ነገር በመዋቅር በህገ መንግስት ምናምን ነገሮች አምጡ እውነቴን እኮ ነው የምላችሁ ህገ መንግስቱ ተቃውሞ don't forget to subscribe don't forget to follow እውነት ይቀጥላል አሁንም ወደ ኋላ አንልም እውነቴን ነው የምላችሁ አሁንም ወደ ኋላ አንልም እውነት ይቀጥላል በዚህ ፔጅ ላይ የማስተላልፈው እውነት ብቻ ነው የኦሮሞ ህዝብ እንዲወደኝ የአማራ ህዝብ እንዲወደኝ የትግሬ ህዝብ እንዲወደኝ አይደለም I don't care አትወደዱኝ ሚስቴስ ከወደደች ልጆችስ ከወደዱኝና ድረስ የናንተ ፍቅር ለኔ ምንም አይደለም ቢሊዮን አይከፍልልኝም ጎፈንድሚ የለኝም በዩቲዩብ ብትመጡም ሰብስክራይብ ብታደርጉ ማኔታይዜሽን ይሆን አይደለም ምንም ችግር የለም I don't care ዋናው በእውነት እንደራደር በፍቅር እንደራደር በታሪክ እንደራደር በሃይማኖት እንደራደር ልብ ያለው ነፍስ ያለው ስጋ ያለው ደም ያለው አጥንት ያለው ሰው የሆነ ይምጣና በኔ ፔጅ እስኪ ይደራደረኝ በዚሁ የኩዊን ሊያ ባለቤት ከኔ ጋር ዲቤት ማድረግ ይፈልጋል የኩዊን ሊያ ታቆታላችሁ እቺ ማስክ አድርጋ የምትጫወች ከኔ ጋር ዲቤት ማድረግ ይፈልጋል በሃይማኖት ዲቤት ላደርገው ነው ስለዚህ ብዙዎቻችሁ ቀኑ ይነገራችኋል ትመጡና አዳምጣችሁ ሰምታችሁ የሃይማኖት ዲቤት ነው የምናደርገው የሃይማኖት ዲቤት እናደርጋለን እኔ በሁሉም ነገር ዲቤት ለማድረግ ፍላጎት አለኝ ዕውቀቴን የቻልኩትን ያህል ራሴን ችዬ እመጣለሁ መደራደር እስኪ እንጀምር መደራደር ጀዋር መሐመድ እንዳለው እንደራደር እኔ ጀዋር መሐመድ በዚሁ አጋጣሚ ያዳመጠ ከሆነ አንዳንድ የምጠይቀው ጥያቄና ከሱ ጋር መደራደር የሚፈልገው ነገር አለ እኔ ፖለቲከኛ አይደለሁም I don't care አመ ሶሻል አክቲቪስት ነኝ ሃይማኖት አስተማሪ ነኝ ታሪክ አስተማሪ ነኝ ከዛ ሌላ ተማሪ ማስተማሪም ነኝ ነገር ግን ፖለቲከኛ አይደለሁም የፖለቲካ ፓርቲ ሰፖርት አላደርግም I don't support no one I don't support no political party ምክንያቱም I don't know enough ኢትዮጵያ ውስጥ አይደለም የምኖረው ገብቼ መዋቀራቸውን አላነበብኩም መሰረት እኔ ካላነበብኩና መሰረታቸውን ካላወቅኩኝ መከተልና መደገፍ አልፈልግም ግን ለሀገራችን እየተደረገ ያለው የኦሮሞ ህዝብ እያደረገ ያለውን ነገር እደግፋለሁ የአማራ ህዝብ ደግሞ የምታደርጉት ነገር ካለ አሳዩን በፍቅር በሰላም ኢትዮጵያን የሚጠቅም እስካደረጋችሁ ድረስ ስለዚህ እባካችሁን ከጽንፈኝነት ተገለሉ ከሸረኝነት ተገለሉ እስኪ አንብቡ እወቁ በጎፈንድሚ ደግሞ አትታለሉ ጎፈንድሚ የሚያዘጋጁ ሰዎችን አደግፉ በሶሻል ሚዲያ በነፃ ለምንዘክረው ነገር እኔ የወጣቼ ሰዓቴን ገብሬ ከናንተ ምንም ነገር ሳልቀበል እወጣለሁ እነ ኤርሚያስ ለገሰም ኢትዮ 360 ኢሳትም እነዚህ የሚያስተላልፉትኝ በሶሻል ሚዲያ ማስተላለፍ ይችላሉ ዝም ብለው ነገርና ህዝብን ለማባላት ገንዘብ አትለግሱ ገንዘብ መነገስ ካለባችሁ ገንዘብ መርዳት ካለባችሁ የኢትዮጵያን ድሃ እርዱ የኢትዮጵያ ድሃ በአማራ ክልል መንገድ እንደዛ ተሰንጣጥቆ ትምርት ቤት ውስጥ ዝናብ እየደበደባቸው ለሚማሩት ልጆች እርዱ ለፖለቲካ ለጦርና ለጥይት አትርዱ ለመገዳደል አትርዱ እነተኛ ኢትዮጵያዊነን ካላችሁ ያን ነገር አድርጉ ስላዳመጣችሁኝ በጣም አመሰግናለሁ ቀናችሁ የተባረከ የተቀደሰ ይሁን ነገ በዚህ